አመሰግናለሁ። ወደ ዕለቱ አጀንዳ ወይም ደግሞ መረጃ እሄዳለሁ። እንግዲህ እንደምታውቁት የአማራ ትግል የከሸፈ ነው። ሞቷል፣ ወድቋል። ፋኖ የሚባለው በስብሷል። ካንሰር ነው። ህዝቡን አሁን እያስቸገረ ነው። ወደ 4 ኪሎ ሂድ እየተባለ ባለመሄዱ ምክንያት ክልሉ ወድሟል። የአማራ ህዝብ እርስ በርሱ እየተገዳደለ ነው። ፋኖ እርስ በርሱ እየተገዳደለ ነው። ይሄ ደግሞ በሁለቱ ትግሬዎች መሰሪ ተግባር የተሳሳተ ስትራቴጂ ሰጠውን። አማራ ራስ በራሱ እየተዋጋ እንዲቀጥል አደረጉት። ይሄ የትግሬዎች መሰሪ ተግባር ነው። የሁለቱ ትግሬዎች አማራ ተወናብዷል። ፋኖ ያድነኛል ብሎ ተስፋ አድርጎ ነበር። ተስፋው ተሟጠጠ። እንደምታዩት 2 ዓመት ሙሉ ጦርነቱ ቀጥሎ ከክልሉ ፋኖ ሳይወጣ አሁን የገበሬው ጦስ ሆኗል። የተደራጀ ኃይል ፋኖ ነኝ እያለ በገንዘብ ሰው ይገላል፣ መምህር ይገላል፣ ተማሪ ይገላል። ገንዘብ አምጣ ብሎት ካልሰጠው ይገላል። ህፃናት ይደፍራል፣ ልጃገረድ ይደፍራል፣ የገበሬውን በሬ ያርዳል። ሌባ ሁሉ ገብቶ አሁን ችግር ላይ የኢትዮጵያ ህዝብ በሙሉ ስለሆነ በአማራውም አይፈረድም። ዝርፊያ ላይ ነው አማራው። ገበሬው፣ የመንግስት ሰራተኛው ተበትኗል። የመንግስት ሰራተኛው በክልሉ ሰላም ባለመኖሩ ምክንያት መስራት አልቻለም። ተማሪዎች የነበረን የዳስ ትምህርት ቤት ፈርሶባቸዋል። በ4 ዓመት በነበረው ጦርነት በሙሉ አማራ ወደ 100 ዓመት እድገት ተመልሷል፣ ወድቋል። ዛሬ ጥንት በ28 ዓመት ውስጥ ትግሬዎች እየገዙ ትግሬ እየለማ አማራ ይድማ እንደተባለው ዛሬ ኦሮሞዎች ለ7 ዓመት ያክል አማራን እየገደሉ እያስገደሉ እያፈናቀሉ የኦሮሞ ጽንፈኞች ኦህዴድ ብልጽግና ኦሮሞ ላይ ግን ልማት እያለማ ትራክተር እያከፋፈለ ኮንዶሚኒየም በጠራራ ፀሐይ እየቀሙ መሬት እየቸረቸሩ አማራን ማጥፋት አለብን ብለው የተዋጋላቸውን አማራ መሳሪያውን እናወርዳለን ብለው ደግሞ በሴራ እየጨፈጨፉት ነው። ይህ ህዝብ ደግሞ ከሃይማኖት ከባህል መታሰር ሊወጣ አልቻለም። ህዝባችን በድንቁርና ውስጥ ነው ያለው። ስለዚህ አሁን ዘመነ ካሴ ዳር ድንበር ላይ ከሁለቱ ሻቢያዎች ከሳምሪ ጦር ጋር እየተነጋገሩ ይዘው ለመምጣት እየተደራደሩ ነው ብያችሁ ነበር። ዘመነ ካሴ አሁን ለማጭበርበር አሁንም በአንዳንድ ሀብታሞች ድጋፍ የሚከፈላቸው አጃቢዎች አሉ። አሁን ዘመነ ካሴ ቪዲዮ ለቋል። ጎጃሚዎች ጎጃሜ ስለሆናችሁ ነው፣ አማራ ስላልሆናችሁ ነው የምታደንቁት። ወሎዬዎች አብራችሁ ስለምትሰሩ ነው ከህዋት ጋር የምታደንቁት። ዘመነ ካሴ ሊታገል አይችልም። የጉሬላ ፋይት ማለት የሽምቅ ተዋጊ ማለት እንደምታውቁት በጥቂት ኃይል ግዙፉን የመንግስት አካል ለማፍረስ በህቡ ተደራጅቶ ትጥቁን ደብቆ ዩኒፎርሙን ደብቆ ቦታውን ደብቆ ከስልክ ተሰውሮ ከጠላት ተደብቆ ልክ እንደ ወያኔ ሻቢያ ተዋግቶ ለስልጣን የሚበቃ ማለት ነው። አሁን የአማራ ህዝብ ግን ሽምቅ ተዋጊ ነኝ ይላል። በትንሽ ኃይል የመንግስቱን ጦር መትቼ ስልጣን ይዛለሁ ይላል። ግን ፎቶ ሲለቅ እንደዘመነ ካሴ የሚውል ነው። በጠቅላላ ፋኖ አሁን አይታችሁ ከሆነ እያንዳንዱ ትጥቁን ያሳያል፣ መሳሪያውን ያሳያል። በነገራችን ላይ ነገ ሰላም ቢሆን የዘመነ ካሴ ያው ካድሬዎች ናቸው እንጂ በትሪዝን የሚያስከስስ ነው፣ በመንግስት ግልበጣ የሚያሳስር ነው። አሁን የምታዩት ትጥቅ ቪዲዮ ይዘዋል እና አብይ ፎቶ ይዘውባቸዋል። የኦሮሞ መንግስት ብልጽግና መንግስት ሊቀጥል ከቻለ የምታዩት የተለቀቀው ፋኖ ሁሉ እየታደነ ምስክር ሳይጠየቅበት መንግስትን ለመጣል ተንቀሳቅሳል፣
አፈንጋጭ ኃይል ነው እየተባለ እድሜ ልክ ይታሰራል ወይ ደግሞ በሞት ቅጣት ይቀጣል። ይሄን እኮ አናውቅም። ፋኖ ተብለን ፎቶ እንለቃለን። ለምን መሰላችሁ ፎቶ የሚለቁ? የዲያስፖራውን ቅንጥብጣቢ ገንዘብ ፋኖ የሚባለው እንደ ብሎክ አርጓቸው የሚሳደቡትን ብርጅስቶን ወይ ሚውት አርጓቸው ቅጥብጣ እንቅጥ በቃ እንደ ፍየል ዶላር መቀንጠብ ለምዷል። አሁን እያንዳንዱ ፋኖ የዲያስፖራ ውሽም አለው። ከዲያስፖራ ሂዳ ትጥቁን አይታ ቆንጆ ስለሆነ አማራ ቂጧን ስታስመታ ከርማ የምትመጣ ብዙ አሜሪካዊት አለች። ብዙ የአውሮፓ ሴቶች አሉ። ከዘመነ ካሴ ጀምሮ ሴት ይዘጋጅላቸዋል። ሐቁ ይሄ ነው። በሀብታሞች ሁሉ ለነዘመነ ለነምሬ ሴት ይዘጋጃል። የፋኖ መሪዎች በየቀኑ ከአንዳንድ ሴት ጋር ያድራሉ። ህዝቡን ሽጠውታል። ገንዘብ ሰብሳቢ ናቸው። ቤት በየከተማው ገዝተዋል። ሴኖትራክ ያልገዛ የፋኖ መሪ የለም። አሁን ያለው ፋኖ አማራን ነፃ ሊዋጣ አይችልም ነው። ከህዋት ጋር የሚተባበር ከሻቢያ ጋር የሚተባበር ብልጽግናን ከክልሉ ወጥቶ የማይዋጋ የማያፈርስ ወደ 4 ኪሎ የሆነ ኃይል በህቡ አደራጅቶ የማይቆም ፋኖ ለኢትዮጵያ ህዝብም ለአማራም ህዝብ አይጠቅምም ነው። ክልሉን ለቆ ብልጽግናን የሚባለውን እስከ መሪዎቹ መጥቶ ኦህዴድን ካላፈረሰ በህቡ ተደራጅቶ ወደ ሸዋ ፋኖ ተጠግቶ አዲስ አበባ እየሰረገ ገብቶ የመንግስትን ፒላሮች በማሽመድመድ ብቻውን አማራ ብቻ ቆሞ ትግሬ ሳያስከትል ካላሸነፍን የፋኖ ትግል ውሸት ነው። ሼር አድርጉት ሁላችሁ፣ ለትላልቅ ሰዎች ሁሉ ሼር አድርጉልኝ። አሁን አይታችሁታል። ዘመነ ካሴ የሳምሪን ጦር ለማምጣት ከነባየቀናው ጋር ሂዶ 3ቱ የስልጣን እርከን ካልተሰጠ ብሎ ጭቅጭቅ ከርሟል። አልመጡም፣ አልጨረሱ። አሁን ምንድነው የተደረገው? የወሎ ኃይሎችንና እነምሬና እነሱ አንድ ላይ ሆነው የጎንደሩና የሸዋውን አብረውት የወሰዷቸውን እኮ ነው። እናንተ ስልጣን አይገባችሁም ብለዋቸዋል። እነ ባየቀናውን ሁሉ አሁን ባየቀናው ነው ያ መረጃ። ባለፈው ያያችሁት ያነበብኩላችሁ ከነ ባየቀናው በኩል የተገኘ መረጃ ነው። እነዘመነ እኛንን ፋኖ ያለን ፋኖነትን እኛን የጀመርነው ይላሉ። እነ ጎቤ ግን ተረስተዋል። እነ መሳፍን ተረስተዋል። ለመሆኑ ጎጃም ውስጥ ፋኖ ነበር እንዴ? ወሎ ውስጥ ፋኖ ነበር እንዴ? ሸዋ ውስጥ ፋኖ ነበር? የለም። ጎንደር ውስጥ ነው። ወያኔ እስከሚባረር ድረስ ፋኖ የማውቀው እኔ መሳፍንት ነው፣ አረጋን ነው፣ ጎቤን ነው፣ አስቻለው ደሴን ነው፣ መቶ አለቃ ደርቤን ነው። ጎጃም ውስጥ እነ ዘመነማ ግንቦት 7 ነበሩ። ከዚያ መጣው ደግሞ ከእስክንድር ጋር ድርጅት መስርተው ነበር። የሉም እኮ ተመልከቱ። የአማራ ህዝብ ጉድን ስማ። ስለዚህ አሁን ሌላ ቦታ በእኔ ስም የምታስተላልፉ የእኔ ስም ተቀይሯል። አማራ 2025 ነው። 374900 ደርሷል። እስኪ ሙሏት 100 ሰዎች ፎሎ አድርጉና አናቱ ላይ ይሁን 375000 ድረስ። የእኔ ፎሎወር እሱ ነው። በስሜ ሙሉ ተከፍቶ እያላገጡ ነው። እኔ አይደለሁም። ያደረ ቪዲዮ ሁሉ ቅድም እኔ ሳልገባ ያስተላልፉ ነበር። አዝናለሁ። እኔ አይደለሁም። የዕለቱን ዜና እንዳሰሙ የቆየ ዜና ማሰማት ጀመሩ። አያችሁ ጠላቶቻችን። ስለዚህ የድሮውን አማራ የፊውዳሊዝምን አገዛዝ ይመስላል። አሁን የነ ዘመነ ካሴ፣ የነ ምሬ ወዳጆ፣ የነ ባየቀናው፣ የነ ጌታ አስራደ፣ የነ መከታው፣ የነ እስክንድር ትጥቃቸውን እያሳዩ በየሜዳው ፎቶ እየተነሱ እናስረስ እየለቀቁ ዘሜ ጀግና ይላል። ከታች ያለው ሮዝ ቀቀ የአረብ ሀገር ደንቆሮ መሀይም የገበሬ ልጆች ለኛ ሲል የተከፈለ ዋጋ ነው ይልሃል። ዲያስፖራው ሩዝ ቀቃዮችና ፍየል ጠባቂዎች ደግሞ ወጥተው እኛን ይሳደባሉ። ሴተኛ ዳሪዎች ደግሞ እዚህ አውሮፓ አካባቢ የደብረ ማርቆስ ሰዎች ሁሉ ሳይቀሩ ይሳደባሉ። በቃ እኛንን መሪዎች ይላሉ። ጓድ ሌኒን እንዳለው
ማርክስ እንዳለው ካርል ማርክስ እንዳለው ሌኒን እንዳሉት መሀይም ወደ ፖለቲካ መግባት የለበትም። ሩዝ ቀቃይ ፖለቲከኛ ከሆነ አዝማሪ የአማራን ፖለቲካ ሲመራው ለ28 ዓመት ቀጥሏል። አበበ በለው አዝማሪ ነው። ታማኝ በየነ አዝማሪ ነው። ፋሲል ደሞዝ አዝማሪ ነው። ዳኛው አለ አዝማሪ ነው። እስኪ ተመልከቱ። የአማራ እንታገላለን የሚባሉ አዝማሪ ነው መሪው። የአማራ ምሁራን አይታቸዋል። ዶክተር ፕሮፌሰር አቶ የተባለ ሰው አይታቸዋል። ፖለቲካል ሳይንስ ያጠና ምናምን ወይ ደግሞ የቆዩ ፓርቲ የመሰረት ሰው አይታቸዋል። አዝማሪው የአማራን ፖለቲካ ገሎታል። አሁን ሶሻል ሚዲያውን የአረብ ሀገር ማዳም ቅመሞች ሩዝ ቀቃይና ፍየል ጠባቂ ወሮታል። ኤርትራዊ ወሮታል። ከታች ያለው ደግሞ ሁለቱ ትግሬዎች ነጥቀው ተደራዳሪ ፋኖች አደራጅተው የወደቀ ነው። የፋኖ ትግል ነው። ተመልከቱ። አሁን ዘመነ ካሴ ድርድር ቦታ ሆኖ ወጣ ብሎ ቪዲዮ ለቋል። አሁን በአጃቢዎቹ ምን ይመስላል? ያ ተራራ እየወጡ ነው። ደግሞ እኮ የሚቀርጽ አለ ከኋላ። አሁን ይኸውላችሁ ዘመነ ካሴ የውሸት ታጋይ መሆኑ የምታዩት ምን መሰላችሁ? አንደኛ ቪላ ቤት ውስጥ ነበር። ሁለተኛ ታስሮ እንዴት እሑድ ቀን ተፈታ? ሶስተኛ 2 ሚሊዮን ጦር እያዘጋጀው ነው ያለ መንግስት እንደለቀቀው። ሶስተኛ የሰውዬ ድሮን ተጥሎበት እንዴት አያውቅ? አራተኛ ፎቶ ለምን ይለቃል? ቪዲዮ ለምን አስፈለገ? አሁን ዘመነ ዲያስፖራውን ለማታለል የሀገር ውስጡን አማራ ለማታለል አንዲት አጠር ያለች ቪዲዮ ለቋል። ልክ ባለፈው ሄድኩ ወደ ኤርትራ ለማለት ውሃ ጎበኘና በሞተር ሳይክል ሄደ። አሁን ደግሞ ሰሞኑ ስመታው ዛሬ ደግሞ ምን ብሎ መጣ? የሆኑ ስናይፐርና አንድ ክላሽ የያዙ ወጣቶች ሁልጊዜ የማይጠፏሉ የአማራ ሀብታሞች እየከፈሏቸው ዘመንን ጠብቁ አስመስሉ እየተባሉ በተለይ የጎጃም ቢሊዮነሮች ናቸው። ይህንም ተረው አውቃቸዋል። ይሄ የመደቡለት የገዙለታል። የጎጃም ቢሊዮነሮች ታጣቂ ገዝተውለታል። አሁን ዘመነ እያጨረበረ ከትግሬ ጋር እየተሞዳሞደ ነው። ትግሬን ሳምሪ ጦርን ይዞ ለመምጣት እኮ ነው። ወደ 4 ኪሎ ብልጽግናን አስወግዳለሁ ነው። ግን ይዞት የሚመጣው ትግሬ ከዓመት በኋላ ምን ያደርጋል? አማራን ያጠፋዋል። ሻዕቢያና ወያኔ አንድ ላይ እየሰሩ ነው። ተመልከቱ። በድሮ ጊዜ ነበር። አሁን ዘመነ ካሴን አይታችሁ ከሆነ ድሮ ታስታውሳላችሁ? በነጭ ለባሽ ጊዜ ነጭ ለባሽ ይባል ነበር። ሚውት አድርጓቸው ዳኛዋል። ይህንን አህያ በጅና የበሬ ሌባን እዚህ ጋር የሚደግፍ ሰው አባር ይህንን የእናቱን ምስ ሲበዳ ነበር። ዘገየ የሚባል ጆከር ነው ምናምን የምትለው የወጣበትን ምስ የሚበዳ እኮ ነው። ቆሻሻ የኔ አህያ ሰርቆ አህያ የሚበዳ ዳኛዋል አድናቂ ሆንክ ብሎክ አድርጉት። ቆሻሻ ውጣ ከዚህ የበሬ ሌባን እዚህ ማየት አልፈልግም። እዚያ ጋር ሴትን እየገዛ እዚያ ጋር ተዳራ። ግን አለቃችሁም ዱባይ እመጣለሁ። ባይዞ ከዱባይ መንግስት ጋር አለቃችሁም። እናንተ ባመጣችሁት መረጃ መሰረት ዱባይ ውስጥ ወንጀል ስለሆነ ከሳቸዋለሁ። ለዱባይ መንግስት አንቀጥቅጬ ነው ገደል ምከት። ከዚያ ፍየል ጠባቂ ጀምሮ ወንጀል ነው የሰራችሁት። የሰው ፎቶ ማንሳት አይቻልም ዱባይ ላይ። ኦኬ። ስለዚህ ራሳችሁን ነዳኝ ናችሁ። ከታች ምጽፉ አህያ በጂዎች ናቸው። ውጣ። ገና በብዙ ወንጀል ጠይቃላችሁ። ስለዚህ ድሮ ነጭ ለባሽ ይባልና ግብር አልገብርም ሲል በሬውን ይነዱበት ነበር። እንግዲህ በዚያን ጊዜ እኮ 3 ሽልንግ ነው። በእርግጥ በዚያን ጊዜ ግማሽ ኩንታል ጤፍ ይገዛል። እና ምን ይደረግ መሰላችሁ? ምን ይደረግ ነበር መሰላችሁ? ነጭ ለባሽ ሄድና አሁን እንደ ዘመነ ካሴ እየታጀበ ሄድና አጭር ምንሽር ናስናስ ማስማሰር ምናምን የሚባሉ አሉ መሳሪያዎች፣ ጓንዴ ምናምን የሚባሉ በልጅግ ያን ይዙና ዝናር 3 ዙር ጥይት 2 ዙር ጥይት 1 ዙር ጥይት ታጠቁና ገበሬው ገብር ይሉታል። አልገብርም ሲል በሬውን ይነዱበት። አሁን የዘመነ ካሴ አሁን በ5 ታጣቂዎች ታጅቦ መሄድ ይቺ የአማራ ጸባይ ነች። አማራ ሁልጊዜ ጉረኛ። በድህነት ካደግ መናኛ ሰው ካሳደገህ
መናኛ ሆነህ እጅግ ቅማላም ሆነህ ስታድግ እንደ ዘመነ ካሴ ታጅበህ ታሳያ። ጉራ እኮ ነው ይሄ። ድሮ አጭር ምንሽር ይዘው የአማራ ነጭ ለባሾች ያሉ በየብሔሩ እየሄዱ እየታጀቡ እነዚህ ምናምን ያደርጉ። አሁን ዘመነ ካሴ ያ ነው የሚታየው። አያችሁ፣ ለነጭ ለባሽ ደግሞ ለነዚህ ለእንደነ ዘመነ ካሴ ያለው ዘመነ እኮ ራሱን ራስ አድርጓል እኮ። ራስ እኮ ነው የሚባለው። የዛሬ 70 ዓመት የቀረ ኋላ ቀር ማዕረግ ራስ ብሎ በሚዲያ እያስነገረው። አሁን እኮ የነጭ ለባሽ ጊዜ እኮ ነው። ነግራችሁ ነበር እኮ ዘመነ መሳፍንት ተመልሶ መጥቷል ያልኳችሁ ዘመነ ካሴን አይችልም። የጎጃም ሰው እሱን አትንካብኝ ይላል። አጃቢዎች አሉት። ምሬ ወዳጆ ወሎዮ አትንካው ይላል። ግለሰብ ያመልካል። ባየቀናውን አትንካው መከታውን ምናምን ይላል። ሙሐቤን አትንካ ምናምን ይላል። እነዚህ ሰዎች ጎበዝ የድሮውን ነጭ ለባሽ አስታወሱኝ። ያነበብኩትን እኔ ካነበብኩት ተነስቼ ነጭ ለባሾች ምን ያደርጉ ነበር? እንደ ዘመነ ካሴ አብራራ ምንድነው ይሄ? አጭር ምንሽር የሚባላል፣ ለበን የሚባላል፣ ግልጥ ምንሽር፣ ጓንዴ፣ ቤልጂክ የሚባሉ አሉ። ቺኮስ እነሱን ይዙና ታጅበው እነሱ ፈረስ ላይ ነው የሚሆኑት ነጭ ለባሾች። ተራው ወታደር ደግሞ አይታችሁታል። አሁን ዘመነ ካሴ ፈረስ ያልያዘው ጠላት ምናልባት ይመታኛል ከፈረስ ላይ ያወርዱኛል ፈርቶ ነው እንጂ ዘመነ ካሴ እየሄደ ያለው አካሄድ የድሮ የፊውዳል ስርዓት ነው። የጭሰኛና የነጭ ለባሽ አካሄድ ነው እያየን ያለ ነው። ዘመነ ካሴ እንደ ኃይለ ሥላሴ ወይ እንደ ምኒልክ ፈረስ ላይ ያልወጣው ዘመኑ ስለማይመጥን ነው። ስልጣኔ መጥቷል። በስናይፐር አነጣጥሮ ጠላት የሚያጮረብር ስለሆነ የከፋው ፋኖ ነው። ትግሉን የተወጠነጠቀበት ፋኖ ነው። ግንባሩን ብሎ ከፈረስ ላይ ስለሚዋርደው ዘመነ በነጭ ወይ በጥቁር ፈረስ ላይ ሊወጣ አልቻለም እንጂ እኮ ዘመነ ካሴ አሁን ታጠቅ የሚባል ፈረስ እንደነበረው የሳቱ ጉማጅ ብየዋለሁ። የዘመነ ካሴ ፈረስ አሁን ቢፈቀድ ኑሮ ዘመኑ እንደ ድሮ ቢሆን ኖሮ የዘመነ ካሴ ፈረስ ማን ይባል ነበር ብላችሁ ታስባላችሁ? የሳቱ ጉማጅ ይባል ነበር። አያችሁ፣ አባታ ተቀማ ይድሮ ነው፣ ሌሎች ነው፣ የጀግኖች ነው። አሁን ዘመነ ዘመኑ ስለሰለጠነ ስለዘመነ ዘመኑ ዘምኗል። ስናይፐር የሚባል ለፈሪ የተሰራ ለቅዘናም ሰው የተሰራ መሳሪያ አለ። ባይዘወይ ስናይፐር የሚይዝ ቅዘናም አነጣጥሮ ለመተኮስ የተጠራጠረ ብስት ይመታኛል ብሎ መነጽር ሰርተው መጥተዋል። ኦሮሞቻውን ያንን ነው የሚይዙ። ኦሮሞ ለምንድን ነው ስናይፐር የሚይዙ? ትግሬዎች የአማራ ልጅ ክላሽ ከያዘ በጓንዴ አሻግሮ ነው የሚመጥሰው። አይኑን ገደል፣ አንድ አይኑን ደረቱን ልበለው ወይ ግንባሩ፣ አንገቱን ልቁረጠው ጆሮውን ይላል። አፍንጫው ላይ ሰካበት ካልከው አይኑን ግራ አይኑን ቀኙን ይላል። ትመታዋለህ፣ ግራውን ትለዋል። ለይ ነው የምልህ፣ ግራውን ልምታው ቀኙን ይላል። በቃ ቀኝ አይኑን ብታው ስትለው በቅስበት ጭንቅላቱን አፍርሶ ግራ አይኑን ወይ ቀኙን አይኑን ይመታል። ኦሮሞዎችስ ቅዘናምና ፈሪ ወራዳ ናቸው። ትግሬዎች ልምድ የላቸውም። ሀገሪቷን አልመሩም ማለት 3000 ዓመት ውዳቂ ህዝቦች ናቸው። ስለዚህ ስናይፐር ይታጠቃሉ። አሁን የኦነግ የሸኔ ኃይል ብታዩ ክላሽ የለው። የአብይ አህመድ ጦር አሁን ክላሽ ትቷል፣ ፋኖን ፈርቶ። ለምን? አነጣጥሮ መምታት ስለማይችል በመነጽር ይደረግልን መነጽር አሉ። የጋላ ጦራውን ፈርቶ አብይ አህመድ ምንድን ነው ያሉት? ኧረ ጥቁር ክላሽ ቀየረላቸው። ጥቁር ክላሽ ፋኖ ማረከው ሲታጠቅ። ኧረ ጥቁር ክላሽ ማርኳል። ለምን እናድርግ? ስናይፐር ይገዛል። አሁን አብይ ጨነቀው። ወታደር ነው ባይዘው። ምንድነው ስናይፐር የፈለጋችሁ ሲል አይ ፋኖ አንድ ባንድ አልሞ የሚመታ እንኳን ጥቁር ክላሽ ይዞ እንኳን ጠመንጃ አውቶማቲክ ይዞ እንኳን ስናይፐር ደግሞ ታግዞ በእጁ ገብቶ በበልጅግ ነው አፈርሶ የሚጥለን እና ምን ይሁንላችሁ? አይ መነጽር ያለው መሳሪያ ይምጣልን አቅርቦ የሚመታ። ስናይፐር ማለት እኮ በሌሊት እኮ አቅርቦ የሚመታ ነው። ያን ይዘው እኮ ነው ኦሮሞች የተሸነፉ። ትግሬ የሚባል ውዳቂ ህዝብ የተሸነፈው እኮ ስናይፐር ይዞ ነው። አየው የአማራን ጀግንነት ተመልከቱ። የአማራን ጀግንነት በበልጅግ አሻግሮ ስናይፐር ያለውን ይመታው። ለዚህ እኮ ነው አብይ አህመድ አሁን በብዛት በጠቅላላ ስናይፐር አስታጥቋል።
አያችሁ። አሁን ብዙ ሰው ለምንድን ነው አብይ አህመድ ስናይፐር በዚህ በገፍ ያስገባና ፋኖ የማረከው ትላላችሁ? ፈርተው፣ አማራ ፈርተው። ቅዘናም ነው ኦሮሞች። እንደ ኦሮሞ ያለ ቅዘናም ህዝብ አይቻለቅም። ኦሮሞ የተፈጠረው ይቺ መሬት የኔ ናት የሀገር የኔ ነው የከተማ ለማለትና ቁጭ ብሎ አማራ ያረሰውን እየበላ አማራ ያመረተውን እየበላ አያጭድ አይቆፍር አይሰራ ከተማ ሲያልም የሚውል ህዝብ ነው። በጠቅላላ ኦሮሞ ስራ ወዳድ ህዝብ አይደለም። ለምንድን ነው ኦሮሞ ሁልጊዜ ምርኮኛ የሚሆነው? ከመስፍን ፈይሳ ጀምሮ ምርኮኛ ነው። ለምን ካላችሁ ኦሮሞዎች ሞት አይፈልጉ። ለዚያች ሀገር መሞት አይፈልጉ። አማራ ነው ለዚያች ሀገር የሚሞተው። ደሙን የሚያፈሰው አማራ ነው። እነሱ መዝረፍ ብቻ ነው። አስመስለው ስልጣን መንጠቅ ብቻ ነው። አጭበርብረው ኮንቪንስ አድርገው መጥለፍ ነው። ስራ የለውም ኦሮሞ። ኦሮሞ ማለት አሁን በኢትዮጵያ ውስጥ ያለው አሁን ኦሮሞ ብታዩት አንዱም አያርስም። ድንጋይ ያስፈለፍላል። የዚያን ድንጋይ ካባ ገንዘብ ይወስዳል። ውስኪ ሲከፍት ነው የሚያደር። እንደ ኦሮሞ ያለ ሌባና ወራዳ ሰርቶ የማይበላ ብሔር በኢትዮጵያ ውስጥ አልተገኘም። ትግሬ ዘርፎ ነው የሚበላ። ኦሮሞስ ወሮ መሬት አለው አከራይቶም ሊበላ ይችላል። ትግሬስ ዘርፎ ወሮ በላ። ትግሬ ነግዶ ተምሮ አይበላም። አሁን እኮ ውጊያው ምን መሰላችሁ? ልዝረፍ እኮ ነው። አሁን ትግሬ ሀገር አለው፣ መቀሌ የሚባል ትግሬ የሚባል ሀገር አለው እኮ። ለምን ይመስላል ወደ አዲስ አበባ የሚመጣ? ሰርቶ የሚበላ ህዝብ ስላልሆነ ትግሬ ቅማላም ድሃ ስለሆነ የኢትዮጵያን ህዝብ አማራውን በተለይ ወሮ ለመብላት እኮ ነው። ኤርትራው እኮ ወሮ ለመብላት አይገባችሁም እንዴ? አሁን ዘመነ ካሴ እየተደራደርነው ነው ስንል አጭር ቪዲዮ ለቋል። ቪዲዮዋን ዝም ብላችሁ ተመልከታት። ሁልጊዜ የሚያጅቡት ሰዎች ከኋላ በቪዲዮ ይቀርጻሉ። ለዚሁ ደንቆሮ ኋላ ቀር ዲያስፖራ ጎጃሜ ይላካላ ቪዲዮ። አረ ዘሜ አይ ዘሜ ጀግናው ነው እኮ የሚባለው። ያቺ ቪዲዮ እኮ ሲያሳይ አይ ዘሜ ጀግናው። ዘሜ ግን አስክሬን ገሎ አልታየም። አስክሬን ሲያስቆጥር አይተው ታውቃለህ ወይ? ዛፍ ስር ነው የምታገኘው መግለጫ ሲሰጥ፣ ወይ ውሃ ሲሻገር ታየዋለህ፣ ወይ ተራራና ተራራ ሲወጣ ሲገባ ቁምጣ አድርጎ ታየዋለህ። ደግሞ ጠመንጃ ይዝ ልክ እንዳንድ ወያኔ እንደ ብልጽግና የቀበሌ ሊቀመንበር በአምስት ፋኖ ታጅቦ። እነዚህ አጃቢዎችም ሞራል የላቸው ጭሰኞች ናቸው። ዘመንን እኮ መተው እነሱ እኮ አለቃ ሆኖ እኮ 4 ኪሎ ሜትር ይችላሉ። ግን ጭሰኛ ነው። የዘመን አጃቢውን ዘመንን አይመታው። ባሪያ ነው፣ አማራ ነው፣ አህያ እኮ ነው። የዘመን አጃቢውን ዘመንን ጭንቅላቱን አይመታው። በሄደበት የት እንደሚሄድ ያውቃሉ። ትግሬ ጋር የት እንደሚሄድ ያውቃሉ። ነገ ዘመነ ስልጣን ቢዝ እኛ ሀብታም እንሆናለን ብለው ያሰቡ ጭሰኛ ጎጃሚዎች ናቸው። ዘመነን የሚያጅቡት ጭሰኛ ጎጃሚዎች ናቸው። እግዚአብሔር ምስክሬ እንጂ ዘመነ እኮ መመታት ነበረበት። ጀግና የአማራ ልጅ ቢሆን እኮ ዘሜን ሶስቱ እዚያ ጎጃም ውስጥ ያሉት ባየቀን ነው የሚባል እና እዚህ ጌታ አስራደ ብሬ ወዳጅ የሚባልና ይሄንን መከታው ምናምን የሚያብ ጠራርጎ ቢመታ እኮ አሁን ያማራ ፋን ነው። ትግሉ እኮ በ2 ሳምንት ውስጥ አዲስ አበባ። አሁን የዘሜ አጃቢዎች ዘሜን እንኳን መምታት አያቆሱትም። አክሱራውት እኮ መሮጥ አይችሉም። ለምን? ገንዘብ ተሰጥቷቸዋል። የጎጃም ሀብታሞች አሉ። ዘሜን አጅቡት። 1 ሚሊዮን ብር ይገባላቸዋል። ይሄ ገንዘብ አለ። ጎጃሜ እኮ ገንዘብ አለ። ከየት እንዳመጡት ነው? ገንዘብ አለው ጎጃሜ። ዘሜ ታጥቆ የተወጠቀ ነጭ ለባሽ ብለው ዘመነ ካሴ የድሮ የ70 ዓመት ጊዜ የቀረ የአማራ የቆየ የጠነዛ የፊውዳል አካሄድ ነው እያየን ያለ ነው። የድሮ አባቶቻችን እኔ አሁን አያቴ አዳሜ እንግዳ ይባላል 7 ዋርካ የተከለው ሞጣ ማለት ነው። እሱ አሁን 300 ጊደሮች ጉራ አማራ ጉረኛ አይደል? የሀብቱን ንብረት የዚያን ጊዜ በከብት ነው። አባባሎ ላይ ያሉ ቁጭ ብሎ አባታችን ሲነግረኝ 300 በካር ጨጓራ ለበሰ የሚባል እሱ ብቻ ነው። ተርላጓሩ የሚባለው ራሱ አልለበሰም። ደብረ ማርቆስ ነው የሰራው ሰውዬ አማቹ ማለት አልሰራው። የቅድሜ አያቴ ማለት እኮ ነው።
የሷ ወንድም እኮ ወንድም ምንድነው አጎት እኮ አሁን እነሱ ምን ያደርጉ ነበር አለ ልጁኛ አለ አባታችን አባባሉ አካባቢ አለ የሱ ነገር እኮ ነው እዚያውን ደሃ ያረጋኛል ተው እንጂ አልኩት። በቃ እኮ ያ ሁሉ ያንን ነው የሚያስቡ እነሱ ይድሮ አላ ዳውለናል መሬታችን ተነጥቀናል ምናምን አለኝና ምን ያረግ ነበር አልኩት። የሀብት መጠኑን ለመንገር አለ አየሁ ይፍዳል አማራ ጧት ላይ ላሞች ይታለቡና አለ በቁመቱ ልክ ጉድጓድ ቆፍሩ ይባላል አለ ሎሌዎች አሉ አለ 12 ኦሮሞ አለ ሎሌ ይሄ ሂዳችሁ ጠይቁ 12 ኦሮሞ ነበር አዳሚ እንግዳ ቤት ኃይለ ሥላሴ ወታደር ሲመጣ እናቴ ስትነግረኝ ይሰለቸን ነበር እንጀራ መጋገሩ ወጋግራ ላይ ቆመን በመሰላል ነበር አለች የምናደርገው እንጀራው ያ ወታደር ደግሞ የኦሮሞ ጦር አይደል የሚመጣ አብዛኛው በቃ ሆዱ መከራ ነው አለች ባቄላ አንድ በርሜል ቀቅለን በጫው 3 ደቂቃ ይቆየው ማለች የኦሮሞ ወታደር የአማራ ወታደር ደግሞ ግማሽ እንጀራ የሚበቃው ላጣለች ደቡ እንዴው በግ ነገር ቋንጣ የለም ይለናል አለች ተመልከት ምን ያህል የሀብት መጠኑን አስቡ የዚያና አለኝ ወተት አለ እስከ ጭንቅላቱ ተደርጎ ጉራ ተመልከት አማራ የሀብት መጠን ለመለካት አሁን ዘመነ ካሴ ይቺ የአማራ ባህሪ ናት ታጅቦ አይታችሁታል ስንት ነበሩ ቁጥራቸው ብሪጅስቶን ጻፊ እስኪ ስናይፐር ምናምን ክላሽ ተይዞ ምናምን ሽጉጡ በዚህ ተይዞ ዘቤ ደግሞ ከዘራ ያልያዘም መሰለኝ ዛሬ ቁምጧን ምናምን አርጎ ሸበጧን አርጎ ተራራ ወጣ እንደገና ዞር ብሎ አያቸው እንደ ግመሬ ዝንጀሮ ደግሞ እንደ ጠላት እንዲመለከት ከላይ ከርቀታዬ ወረደ ተቀረጸ ከኋላ እኮ የሚቀርጸው ፋራ መሆናቸው ዘመነ ካሴ ፋራ ባላገር መሆኑን የምታየው ገጠሬ ነው እንጂ ባላገርማ ሀገራችን ገጠሬ ነው ዘመነ ፋራ መሆኑን የምታየው ገጠሬ መሆኑን ፎቶ የሚያነሳው ሰው ከኋላ እንደዚህ ቻርጎ ይከተላል ሩጫ አይተዋል የሚያነሳ እኮ አለ ቪዲዮ የሚቀርጽ እንግዲህ ከፊት ለፊትም ሌላ የማይታየን እኛ እናየውማ እነሱን ነው እንደሚቀርጸው አለ ማለት ነው ዩሲ ጎጃሚ ምን ያህል እንደሚቀልድብን እነዚህ አማራዎች አሉ ስለዚህ እኔ ዘመነ ካሴ የሚሰራው ድራማ እኔ ሆሊውድ ፊልም ብናስገባው ትምህርት ሰጠን ከጂኦግራፊ ውጭ ዘመነ ቢሊየነር ይሆን ነበር ምን አለ አማራን ቢለቅልን ሆሊውድ አምጥተን ይሄን ሰውዬ ቋንቋ በደንብ አስተምረን ድራማ ቢተውን ነው የሚሻለው ምን ያህል ዘመነ በድህነት ቅንቅን በሆነ አስተዳደግ ውዳቂ በሆነ አስተዳደግ ማደጉን የምታየው የዛሬ 70 ዓመት ታሪክ ይዞ መጥቶ ራስ ነኝ ሲልህ እንደ ቀበሌ ሊቀመንበር በ5 አጃቢዎች እየታጀበ ቪዲዮ ሲነሳ ጉረኛ ተመጻዳቂ አይደል ይሁኝ ባይሆን ዘመነ ካሴ ብታዩ ተመጻዳቂ ይቺ የአማራ ባህሪ ነች ሰው የ70 ዓመት ታሪክ ጎትቶ አምጥቶ ራስ ነኝ ይላል እግር ነኝ ቂጥ ነኝ በእስክንድር ነጋ ስስቅ አብረው አልነበሩ የሚሰሩ ግንባር ነኝ ብሎ መጣ አሁን እስክንድር ነጋ ምን ግንባር አለው ጎበዝ እስክንድር ቂጥ እንጂ ግንባር አለው ለሞም ሹልቀው ቂጥ እንጂ ግንባር አለው የጀርመኑ ንጉስ ልጅ ነኝ አማራ ነክሶ ያውቅም የሚለን ውዳቂ ቂጥ እንጂ ያሽማግሌውን ግንባር አላቸው ጎበዝ እኔ አዝናለሁ ስብሐት ነጋ መለስ ዜናዊ አባይ ፀሐዬ ምናምን የተባሉ ሰዎች እኮ ትግሬዎች እነ ኢሳያስ አፈወርቂ እኮ የኢትዮጵያ ሕዝብ እኮ ያውቃቸው 1983 ዓመተ ምህረት መጣው ስልጣን እስከሚይዙ አናውቃቸው ስልጣን ይዘው የቤተሰቦቻቸው ስም ማን እንደሆነ የማን ልጆች እንደሆነ የታወቀ ከ5 ዓመት በኋላ ነው የኢትዮጵያ ሕዝብ የወያኔ መሪዎችን የሻቢያ መሪዎችን አውቃቸውም ነበር የዛሬው የፋኖ አደረጃጀትስ ቂጥ ዘመነ ነው ራስ ዘመነ እግር ዘመነ በ5 አጃቢዎች ስናይፐር ይዞ
ትንሽ ተራራ ላይ ወጣ ይልና ባይዞይ ዘሜ የሚወጣ ወጣ የሚል አረቄ ሲጠጣ ነው። ሁልጊዜ ዘሜ የደንበጫ አረቄ በኮዳ የሚይዙ አላየውም። አንደኛው ፋኖ አጃቢ ኮዳ እኮ አለው። ያ ውሃ እንዳይመስል ሁለት ኮዳ አለው። ሁለቱም አረቄ ነው። ዘሜ የአረቄ ፍቅር አለው። በጣም አረቄ ይወዳል። ለነገሩ እኔም አረቄ እወዳለሁ፣ ያደግንበት ነው። ዘመነ ካሴ በጣም ያረቄ ፍቅር አለው። በመለኪያ 5 ካልጠጣ አይንቀሳቀስም፣ ኢነርጂ አይሰጠውም፣ ሰውነቱን ክብደት ጨምሯል። አረቄ ካልጠጣ አይወርድም፣ አይወጣም። አረቄ አሁን ያቺ አጓጓዛ ይታታል። ዘመነ ካሴ በዚያ ደረጃ ያን ተራራ የሚወጣ ይመስላል። 250 ፓውንድ እኮ ነው። እርግጠኛ ነኝ 5 መለኪያ ክርችፍችፏን አረቄ ጠጥቷል። የግብጡ አረቄ ደግሞ ቤንዚን በለው ወጣው ወረደ እኮ አይታችሁታል። ከዚያ ዞር እንደ ጉማሬ ዝንጀሮ አየመና። ይሄ እኮ ተመጻዳቂ፣ ይሄ እኮ በበታችነት ውስጥ ያደገ ይሁኝ ማይ ተራ ሰው እኮ ነው። ተራ ምናኛ የድሮ የ70 ዓመት የቀረ በበልጅግና በሚኒሽር አጭር ሚኒሽር እየታገዙ የአማራ ነጭ ለባሾች የኃይለ ሥላሴ የምኒልክ ግብራውጡ እንደሚባሉት ያ እኮ ነው። ዘመነ ካሴ እኮ በቃ አፕዴት አላደረገም ጭንቅላቱ። የጂኦግራፊ ተማሪ ነው። ዘሜ እንደኔ ቢማር ኖሮ ኮምፒውተር ይነቃል። እኔ እኮ የነቃው የአማራ ልጅ ነኝ እኮ። እኔ እኮ የዓለም ዜና እኮ በኢንተርኔት ላይ በስልኬ ላይ አይፎን ላይ እኮ አይቀረኝም። ሙልጭ አድርጌ ነው። ትራምፕ ዛሬ ምን ይሰራል? ዛሬ አንድ ጳጳስ ሾመዋል። አሁን ዘመነ ያን ያውቁ። ኢንተርኔት አለው፣ ስልክ አለው፣ አይቶ ያውቅ። ፈጣን ኢንተርኔት ነው ያለው። የአማራ ሀብታሞች ነው ያን ያስገቡልን። ሳተላይት ስልክ ሁሉ እኮ አለ። በሰከንድ ነው ከእኔ ኢንተርኔት በላይ አሜሪካን ቁጭ ብዬ የእሱ ሳተላይት ስልክ በአንድ ነው የሚተፋው። ዜና አያነብም። ዘመናውን አሜሪካን ሀገር ምን እየተከናወነው ነው ብትለው አሜሪካ ሜክሲኮችን የባለፈውን ዜና ሰምቶ ሜክሲኮችን እያስወጡ ነው ይላል። አረ አዲስ ጳጳስ ሾሙ እኮ ምናምን ሾሙ እንዴ ምናምን ነው የሚል። በሉ አቡነ አብርሃምን የጎጃም ቶሎ ብለን እናውጣቸው ምናምን ይላል። ጎጃም ነው፣ ጎጠኛ። ዘመነ ካሴ ደግሞ ጎጠኛ። ጎጃም ስትለው ጎንደርን አምርሮ እንዴት እንደሚጠላው። ጎንደር ካልኩ አይፈልግም፣ ሸዋ ካልኩ አይፈልግም። ወሎ ጋር የሚሰራውን አብሮት ስለሚሰራ ምሬ እንጂ አይፈልግም። ጎጃም ምን አገር እኮ ነው። ጎጃም እኮ አገር ነው። ለነ ኃይለ ኢየሱስ ሰደሙ፣ ለነ ፕሮፌሰር ሙሴ፣ ዘመነ ካሴ፣ ለአንዳንድ ጎጃም ባለሀብቶች ቢሊዮነሮች ጎጃም አገር ናት። አያቶቻቸው የሰሩትን ኢትዮጵያ ትተውታል። ዳይናስቲ እኮ መስርተዋል። አሁን ዘመነ ካሴ አታውም እንደ አጃሚ ጦር እኮ አሉ ገዝቷል። በ3 ሚሊዮን ዘሜ እኮ አሁን እኮ ራስ ተብሎ ራስ እኮ እና ይሄን አብዴት ማድረግ ይችላል። አሁን ዘመነ ካሴ ቺፕስ አንጎል ውስጥ ብቀብርበት የሚነቃ አማራ ነው። ይህ እኮ አይነቃም እኮ። ተመጻዳቂ እኮ ጉረኛ እኮ ነው። የህወሓት መሪዎች 17 ዓመት ሙሉ ሲዋጉ ማን ይምራው? ማን እንኳን ሌላ ጦረኛው መለስ ዜናዊን መሪ መሆን አያውቅም። ስብሐት ነጋ ደብቆ ሲመራው ከረመና ልክ አማራ ጠሉን። ትክክለኛ የሚጠላን የሚያርደን መለስ ቁጭ አደረገው ከገቡ በኋላ። የፋኖ ትግልስ ሶላም እንደናቸው አንዲያ ነው። ጀነራል ተፈራ ማሞ ነኝ። ይሄን ጋር እንሰራለን። ተፈራ ማሞ እንግዲህ ትግሬና አገው ምን አገባውን? ተፈራ ማሞ መስከረም አበራ ኦሮሞ ናት እና አገው ምን አገባቸው? እነዚህ ሰዎች ስለ አማራ ትግል አንዳንድ አዝማሪዎችም አሉ። የደብረ ማርቆስ አገውና ኦሮሞ ምን አገባቸው? እነዚያው ስለ አማራ ትግል ሲያዋሩ ሲሳደቡ የማይችሉትን ፖለቲካ ተረተረ ሲያወሩ ይውላሉ። Good job, thank you. Book fair. You want to buy a book? Yeah. Okay, let me after 1 hour, okay? I can order. Only for. How much? It's only for. Online? What? Okay, ገዛለሁ. Okay. No, you have to. Just I do it. Online. It's okay, guys. The chicken mic. Chicken mic. Okay? Okay. ብሎክ አርጓቸው ወይ ደግሞ ሚውት አርጓቸው የሚሳደቡ የሚረብሿቸው
ሲነገር መቀበል ነው ያለባችሁ። ዘመነ ካሴ በዚህ ዘመን አንደኛ ፈረስ እንደ ኦሮሞዎች መዋረድ ስለሆነ ነው እንጂ ትተነዋል። አሁን ኦሮሞ የአማራን ባህል ወርሶ ሚኒሶታ መጥቶ ትልቅ ፋንድያ ኦሮሞ እኮ በጣም የማይረባ ብሔር እኮ ነው። ፈረስ እኮ አሜሪካ ስቱዲዮ ምንድነው ስብሰባ መድረክ ውስጥ እኮ ያው እንትን አይደሉ ከብቶች አይደሉ ኦሮሞች ኦሮሞ ነው ታል ግን የኦሮሞ ፖለቲከኛ ከብት እኮ ነው። እነዚህ እኮ ነው እየገዙ ነው ያሉ ጎበዝ በነዘመነ ካሴ ድክመትና ወራዳ ባንዳነት። አሁን ኦሮሞ ሊገዛ ነበር ቂጡን የማይጠርገው አብይ አህመድ እኮ ነው እየተጫወተብን ያለ። ያን ታላቅ ህዝብ ይቀልበታል እየወጣ በየቀኑ አርብ ጠብቁን ደግሞ እንትኑ ፖሊሲ ስትራቴጂ አብይ አህመድ 7ኛው ክፍል በል ያሉትን ዶክተሮች እንግዲህ ይዞ ሊወጣ ነው። አርብ ሊተርትብን ኢትዮጵያ ሄዳለች ይላል። እንግዲህ አረጋ ከበደ 11 ቢሊዮን ዶላር እፈልጋለሁ ይላል ፋኖ ያወደመውን ለመጠገን። አብይ ደግሞ መጥቶ ምርቱ ተተረፍርፏል ስንዴ ወደ እኔ አይገርምም። ግን ባለፈው የገረመኝ ዜና ምን አለ? የፋና ሬዲዮ ነው የኢትዮጵያ ቴሌቪዥን ተቆርጦ ነው የተላከልኝ። እንደው ሞጣ እስኪን ስማው ብሎኝ ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አምሽታችኋል። ያ ደግሞ ተመስገን ምናምን የሚባል አንድ ሌባ ሻቢያ አለ። ይሄ ሻቢያውን ዜና ነው የኢትዮጵያን ምስጢር ያውቃል። ኢትዮጵያ ቴሌቪዥን የተቀመጠ ሻቢያ እኮ ነው ተመስገን የሚባለው። ተመስገን ገብረ እግዚአብሔር ምናምን የሚባለው ሻቢያ እኮ ነው፣ ኤርትራዊ እኮ ነው። ለኢትዮጵያ ሕዝብ ሻቢያ ዜና ይሰራልና የሀገር ምስጢር ተመስገን በየነ ኢትዮጵያ ኦሮሞ እኮ ድድብ ሕዝብ ነው። እነዚህ ነው እኮ የተሸከመው። አብይ እኮ መሀይም ነው። ሰላም ጤና ይስጥልኝ እንደምን አምሽታችኋል። ዜና እናሰማለን። በቅድሚያ ማረሳ ዜናዎችን ተመስገን በየነ ነኝ። የዕለቱን ዜናዎች ማስቀደም እቀጥላለሁ አለ። ጠቅላይ ሚኒስትር አብይ አህመድ የተመረተውን ስንዴ ወደ ዩክሬንና ሌሎች ሀገሮች እንሸኛለን እንሸጣለን ሲሉ ቢሊዮን ዶላር ልናተርፍበት እንችላለን ሲሉ አስታውቀዋል አለና ልክ ማታ ላይ ደግሞ ሌላኛው ረስቶታል አብይ አህመድ ለካ ሌላኛው ደግሞ ወጣና እንዳለም ነው ወሴ መጣና ሰላም ጤና ይስጥልኝ እንደምን አምሽታችኋል። ዜና እናሰማለን። በቅድሚያ አርዕስተ ዜና ለኢትዮጵያ ሕዝብ ስንዴ የጫነች መርከብ ከዩክሬን አካባቢ ወደ ሳውዲ አረቢያ እየተጠጋች መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቁ። ተመልከቱ። አይገርምም? ስንዴ እንልካለን ብሎህ ለእርዳታ ስንዴ እየመጣ ነው የዩክሬን መርከብ ጭናው ጅቡቲ ላይ እየተጠጋች ነው ሲልህ የኢትዮጵያ ሕዝብ ይሄን የነበር እኮ አብይ አህመድን በስክሌት ሲነዳ ጭንቅላቱን በስናይፐር አፍረጠመጣል። ዘመነ ካሳሁን ድራማ ነው ያዘው። በ5 ሚኒስትር እየተጠበቀ እንደ ድሮ ጭሰኛ። እኔ ልንገራችሁ ዘሜ አሁን ጊዜው ተሻሽሎ ነው እንጂ ፈረስ እንደነ ኃይለ ሥላሴ እንደነ ምኒልክ ቢኖር እንደነ ቴዎድሮስ የፈረሱ ስም የሳቱ ጉመጅ ወይም የሳቱ ላንቃ ወይ ደሞስ የበላይ ትንፋሽ ይባል ነበር ፈረሱ። እግዚአብሔር የጎጃም ሕዝብን ከማዋረድ አማራን በኦሮሞና ትግሬ ኤርትራ በደቡብ ሕዝብ ወጣት ከመሳቅ በእውቀቱ ስዩም ተረት ለመዳን ሲያድነን የኮምፒውተር ዘመን ሆነ ወይ ደግሞ ጠላት አበጅቷል። ፈረስ ላይ ቢወጣ አሁን ዘመነ እኳቶ ጂኦግራፊ ስለሆነ ዓለም ምን እንደምንሽ ያውቀው ምስጋናው አንዱ ዓለም ያጥንት ቆጠራ ነው የተማረው አንትሮፖሎጂ። ዓለም እኮ ሊዘጋው ነው አሜሪካ ነገር ድረስ መጥቶ 7 ዓመት ፈጀብን 11 ዓመት ፈጀብን። እንደታየ ደንዳ ታየማ 17 16 ፈጀብን። ዘመናውን ስለፈራ ብቻ ነው። እንደውም ምን አንዳንድ ምንጮች እንደነገሩኝ ዘመነ ካሴ ፈረስ ገዝቷል። ጥቁር ቦቃ ግንባሩ ላይ ቦቃ ያለው ገዝቷል በ150 ሺህ ብር ሲባል ሰምቻለሁ። ይቅርታ በ1.5 ነው እንጂ በ1,500,000 ፈረስ የተለየ ከየት ነው አመጡት የተባለ የአማራ ሀብታሞች ከብራዚል። ይህን ሰምታችኋል? የለመደ የተገራ ትምህርት የተሰጠው ፈረስ ገዝቷል የሚባል ሰምቻለሁ። ተመልከቱ 1.5 ሚሊዮን
በአውሮፕላን አስጭነው እነዚህ ጎጃም ሀብታሞች ለዘመነ ካሴ የሳቱ ላንቃን በለው ወይስ የበላይ ትንፋሽ የሚለው ነው የቀራቸው። ዘመነ አይ እኔ ፈረስ ላይ በወጣ ጠላት አለኝ፣ ጎንደሬ ጠላት አለኝ ይላሉ። የትኛው ጎንደሬ ጠላት እንደሆነ አላውቅም። ዝም ብለው ወጣው እነዚህ የተፈራ ማሞ ሚስት አሳምነ አንዳርጋቸውን ማን ነበር ያንን አምባቸውን ገላል ስላለችው እኮ ቀዝኖ እኮ ምንም እኮ አልገደልም ይሄ ልጅ። ምን አላት በግርግር ውስጥ አብሮ ይኖራል። አብሮ እየጠጣ ከአሳምነው ጋር ቅጫቱን እየቃመ በለው ሲል ከርሞ ሊሆን ይችላል። ጥይቱ ሲነሳ ግን ማስረሻም እሱም የሉም፣ ገደል ነው የገቡት። ዘመነ ነው አምባቸውን ከገደለማ እኔ $1 ሚሊዮን እሸልመዋለሁ አዋጥቼ ከህዝቡ። ጀግና ነው በአዴን የጠረገው ማለት ነው። አረግም ይሄንን እኔ እንደውም ዘመነ አልሞ የሚመታ ይመስለኛል። እስኪ ፋኖች ተኩስና ብላችሁ ቪዲዮ ስራልን እስኪ። እኔ ዘመነ ተኳሽ ነው የምለው ታርጌት ተቀምጦለት ከሆነ ኪሎ ሜትር ላይ በስናይፐር አይደለም በያዛ ታጣፊ ክላሽ መቶ ያሳየኝ። ያን ሲመታ በትክክል ቪዲዮ ቀርጾ ይልቀቅ። አሊያ ዘመነ ካሴ ተኳሽ አይደለም። አያሳይም፣ አያመጣም፣ ውሸት ነው። ተኩሶ አይቀር። መሳሪያውን አንዳንድ የሚይዘው ለፎቶ ነው። እንዴት መሳሪያ ዘመነ እንዴት ጠመንጃ እንደሚፈራ ዘመነ ማለት በጣም ፈሪ ነው። ጠመንጃ በጣም ይፈራል። እንደውም አጃቢዎችን አንዳንድ እኮ ያምናቸውም አሉ። ሸክ ሲል እንደ እናንተ እሷን ነገር አፈሙዟን ወደ ታች አውርዷል። ልክ እንደ እስክንድር እኮ ሰምታችኋል አይደል? መከታው አሉ ታጥቆ ሲጠጋው መከታው ጀግና ነው። ባይዘው ታጥቆ ሲጠጋው አሉ ያ ሸዋ ነው ያ አማራ ነው ያ ፀጉሩን ከፍክፎ እንደዚህ አድርጎ ሲጠጋ ኤርትራ በራ ጭምር ነበር ያልሽ ሲጠጋ አራራ እሷን አፈሙዟን መኬ ትንሽ ዝቅ አድርጋ ቦምቡን ተጠግቶ ጥቁጭ ሲላሉ አረቄ ቤት መኬ ትንሽ አንዴ እኔ አዲስ አበባ ልጅ ተው እኔ እቺ ስክሪፕቶ ብቻ ነው እኔ ስክሪፕቶ ተመልከቱ። እነዚህ ናቸው ፋኖን እየመሩት ያሉ። ቆይ ዘይማ አይወለድ ቁልቋላም ትግሬ ያለ ነበርላችሁ። እነዚህ ምን እኮ ጠላት ናቸው። ሻቢያ ይወላችሁ አንድ ሚስጥር ልንገራችሁ፣ በጣም ትልቅ መረጃ ለፋኖች። ሻቢያ እና ወያኔ አንድ ላይ እንደሚሰሩ ማወቅ አለባችሁ። ግን የየራሳቸው ቡድን አለ። የኢትዮጵያን መንበረ ስልጣን ከተቆጣጠሩ በኋላ ኢኮኖሚውን ለመያዝ ከአማራ የሆነ ግሩፕ ወይ መከታውን ወይ ዘመንን ወይ ምናምን ይዛሉ። ዘመንና ምሬ የህዋት ናቸው። በኋላ ምን ያደረጉ ሻቢያና ህዋት አንድ ላይ ስለሚሰሩ ኢሳያስ ማት መሳሪያ ጫነና በሁመራ በኩል አመጣና ጎንደር ገባ። ይሄ ትልቅ ሚስጥር ነው ነግራችሁ። ይሄን ሚስጥር እኮ የምናመጣው ስንት መስዋዕት ከፍለን ገንዘብ አውጥተን ነው ዶላር። ከዚያ ምን ሆነ መሰላችሁ? ልክ ለዘመነ ማን ነገረው? ደብረ ጽዮን። ተመልከቱ፣ ደብረ ጽዮን መለሰና ዘመነ የደብረ ጽዮን ግሩፕ ነው፣ የሳምር ግሩፕ ነው። ከዚያ ምን አደረጉ? ኢሳያስ አልነግራችሁም፣ ጦርነት እንዳይከፍቱ ነው። እኔ ለአማራ ቢገዳደል እኔ እኮ እንደዚህ ነኝ፣ አልፈልግም መንገር ዝም ብሎ እንደው መረጃውን ነው የምነግራችሁ። በኋላ ኢሳያስ ለእናንተ ለነዚያ ግሩፕ ልኳል ይለዋል። ማን? ደብረ ጽዮን። ለማን? ለዘመነ ካሴ። ዘመነ ካሴ ወዲያው ደወለችና ለባየቀን ነው ይሄ የጎንደር ፋኖች ገብተው ይናገሩ፣ ውሸት ከሆነ ጎጃም ራሱ አወሽ። ከዚያ ማት መሳሪያ እኮ ጥይት ብለው ዘመናዊ መሳሪያ ተጭኖ እንደምንም ብለው ያሳለፉት። ከዚያ ደብረ ጽዮን ዘም ያለው አቤት ኢሳያስ ሻቢያ ልኳል ለዚህ ግሩፕ ምን ጠመንጃ ጥይት ትጥቅ በለው ምን ያልገባ የለም። በአስቸኳይ የጎንደር ፋኖ እንትን የሚጠጉን ደውል ሲል ለባየቀን ነው። ባየ ምንድን ነው ይለዋል። ባየ አረ በጣም ብዙ መሳሪያ መጣት። ማን? ሻቢያ። ለማን? ለዚህ ግሩፕ ሊሰጥ። ማን ነገርህ? ደነ ደብረ ጽዮን ነግሮኛል። ሊዳውን አው ቀጥ ብሎ ባየቀን ነው። ጎንደር ጀግና እኮ ነው ጎንደር። ጎንደር እኮ በቃ ፖለቲካው አልገባውም እንጂ ማን እንደሚደግፍ አያውቅም እንጂ ጀግና እኮ። ከዚያ ባየቀን ነው የሚባል ጀግና ነው። ባይዘው ቅጥረኛ ስለሆነ ነው ምጠላው። ይታጠቅና ጎንደር ይተኳሻል። ገስግሶ ይገርማቸዋል። በመኪና የሚጭነውን
መኪና ተዘጋጅቶ ተሳቢ በመኪና ከዚያ ሌላኛው ወርዶ በሌላ ለማስመሰል በሌላ ጭነት ለማስመሰል የፋኖ ለማስመሰል እያዘጋጁ ሲደርስ ደረሰ። ማን ባየቀኑ ዙሪያውን ከበበና ጎንደር አይፈራም። ዙሪያውን ይከብና ቁም አለው። ምንድነው የምትሰሩ? ይሄ ጥይት ከየት መጣ? ይሄ መሳሪያ ከየት መጣ? ምንድነው የምታስገቡ? አይ እንደዚህ ሆኖ እንዲህ ማን የላከው? ኢሳያስ ነው የላከው። እንዴት ታወቃቸው? ደንግጠው አዎ ሌላ ሳለ 3 ቆሟል። ለካ መኪና አራክፈው እኮ ሊሄዱ ወዲያው ባየቀን ነው ጆሮንልና በል ጫን። ትክክል ጫኑ። ቶልቶሎ ያስጭንና የታመጣው ግማሹን ለዘመነ ካሴ ግማሹን ለሱ ተከፋፈሉና ተመልከቱ። በዚህ ደረጃ ፋኖ እየተከፋፈለ ነው ስላቸው። ይሄ አሁን አንዳንድ ሰው መረጃ ሲነገረው የሚቃወም ሰው ሊኖር ይችላል። ሪፖርት እየተደረገብኝ ስለሆነ አንድ ሰው ለ10 ጊዜ ኮፒ ሊንክ ያርግልኝ። የኔ አካውንት አማሃራ 2025 ነው። ሞጣ ቀራኒዮ ቀርቷል። ሊቀ ሊቃውንት የሚባል ቀርቷል። አጭር ሆኖ ሌሎች ሰዎች እንዲደርሱ ነው። ሌላ ቦታ እያስተላለፉ ስለሆነ የኔ አካውንት 374900 ደርሷል። 375 ሊደርስ ነው። ሙሉት። የኔን ፖለቲካ እይታና መረጃዎችን የሚፈልግ ሰው አማራ ሚዲያ የለም እዚህ ጋር መምጣት ነው። አሁን እኛ ተቆጣጥረነዋል። የኢትዮጵያ ሚዲያ የአብይ አህመድ ማንም አይሰማም እኮ እኛ ብቻ የምንሰማው። ለምን? እውነተኛ መረጃ ነው። ለምን? እውነተኛ ፖለቲካ ነው። 375 ነው የኔ አካውንት። ሌላ ቦታ ያላችሁ ብሎክ እያደረጋችኋችሁ የኔን በጣም ቀላል ነው። ሰርች ስታደርጉ አት ምልክት አድርጋችሁ አማሃራ AMHARA 2025 ካላችሁ ወዲያው እኔ ጋር ከች ትላላችሁ። አሁን ይኸውላችሁ አብይ አህመድ ኦሮሞ መምራት አይችልም ያለው መለስ ዜናዊ ትክክል ነው። እኔ እምለዋለሁ። የኦሮሞን ህዝብ የወጡ ማንኛውም ኦሮሞ ስልጣን መውጣት የለበትም። ኦሮሞ ሀገር በመራ ቁጥር ያዋድማል። ዘረኛ ነው፣ ብቻውን ነው የሚበላ። አማራ ሀገር ሲመራስ ኢትዮጵያን ያስተዳድራል፣ ለሀገሩ ይዋጋል። ኦሮሞ እኮ አሁን ይኸው ለስልጣናቸው እኮ መዋጋት አልቻሉም። ኤርትራ ጋር እንዋጋለን አሉ፣ አልተኮሱም። ለምን? ኦሮሞ ቅዘናም ነው። እያንዳንዱ ኦሮሞ ቅዘናም ነው። አንድ ጀግና የለው። ኦሮሞ ማለትና ደቡብ አካባቢ አንዳንዶች የተፈጠሩት ለውትድርና አይደለም። ወታደር ቤት ቢሄዱ አሁን ኦሮሞች ሚንስ ቤት ስጋውን አለ ምትር ዝግኑን በጭልፋ እየዋጡ ሲበሉ ነው የሚውሉ። ባጫ ደበሌ የዚህ አይነት ታሪክ ነው ያለው። ብርሃኑ ጁላ ከአየር ወለድ አልዘል ብሎ እዚያ ጋር ቀንሶ አልቅሶ ሲገባ ገመድ ሲያቀብል ደብረ ዘይት ሚንስ ቤት ገብቶ ሚንስ ቤት ይገባና ግማሽ ቀኑን ሚንስ ቤት ይሰራ ነበር። ጧት ላይ ገመድ ያቀብላል አየር ወለዶች ስቶር አድርገውት ከዚያ ሄድና ሚንስ ቤት ደግሞ ግማሽ ቀን ስራ ተብሎ ሽንኩርቱ መክተፍ ብቻ አቋርጥ ያቁላላ ሊከትፋል ምናምን። ይሄ ስጋው አለ አይደል በዛ ብሎ ሲከተት በጭልፋ ከበሰለ በኋላ እየዋጡ እያንጠፈጠፉ። ኦሮሞ እኮ እንደዚህ ነው። አሁን የኢትዮጵያ መከላከያ ውስጥ የተለመደ ነው። አማራው ይነግረናል። እኔ ወንድሞቼ ነግረውኛል። ደቡብና ኦሮሞ ከገባ በቃ ሙልጭ አርጎ ዝግኗን ሙልጭ አርጎ እዚያ ጋር የተመደበ ኦሮሞ በተለይ አይጠፋም ማለት ከወጥ ሰሪነት አይጠፋም። አማራ እዚያ ልግባ ቢል ማንም ያስገባው። አንደኛ ተዋጊ ነው። ኦሮሞ ፈሪ ነው። በቃ እዚሁ ነው። ሚኒስ ቤት ይሁን ስጋ ይክተፍ ነው የሚባል። አማራዎች ራሱ በተዋቸው ይክተፉ። ስንመጣ አለ ውሃው ተንቦጭ አርቆ ጣና በለው አለ። ስንመጣ ስጋውት ዛሬ ስጋ ቀን ነው ተብሎ ስፖርት በኃይለኛው ደክሞ ጦሩ ሲመጣ ኢትዮጵያ ጦር ኦሮሞ ሆዬ የደቡብ ልጆች ሆዬ ቁጭ ብለው ዝግኗን ሙልጭ አርገው ጨርሰው ሲጨለፍ ስጋ የለም። ስጋ የለም። የበሬ ስጋ ጎበዝ ዛሬ እንዴት ነው ስጋ አልነበር እንዴ ብለው ላለቆችና ይጠይቃሉ። እውነት እኮ ነው ይሄ ነገር። ጠይቁ የደቡብ ልጆች ሁሉ እኮ ፋክት ነው። ኦሮሞ ምንስ ቤት አይጠፋም። ደቡቦች አይጠፉ አይዋጉም። ለድስት ግን ዝግን ግን አንደኛ ነው። እያቃጠለው ነው የሚያወጣው እንደዚህ በትልቁ ከጎላው እየዋጡ ሆዳቸው ተራራ አድርጎ እነ ባጫ ደበሌ ሲመጣ ወታደሩ ይሄን አክሉ። ብርሃኑ ጁላ
ጉንዳን የሚባል ለምን እንደሆነ ታውቃላችሁ? ሆዱ ሁልጊዜ እየበላ ቀጭን ስለሆነ ሆዱ እዚህ ጋር ይደርስና ዝም ብሎ ሆዱን እየገፋ ነው የሚሄድ። ሚንስ ቤት የሆነ ሞጋጋ ነው እንደዚህ ነው በቃ እንደዚህ ያለ ሆዱ ይገፋዋል። እንደውም የሰው ልጅ ሆድ በጀርባ ቢሆን ኑሮ ኦሮሞን አንደርድሮ የሚደፋው ሆዱ ነው። የአማራ ጦር እኮ ጀግና ነው እኮ መሪ ነው ያጣው እኮ። ኦሮሞች አሁን ማንኛውም ኦሮሞ ሆዳውን እግዚአብሔር ሲያተርፈው ኦሮሞን ሆዳችን የኛ የሰው ልጅ ወደፊት ነው ተንደርድረን አይጥለንማ። ከባድ ነው እኮ አሁን የኦሮሞ ሆዶች አንዳንድ ሰዎች ቢጥል እኮ እንዲህ ተደግፈህ ትተርፋለህ። እግዚአብሔር ግን ለሰው ልጅ ለሆዳም ሆድን በፊት ለፊት አደረገው። እንደው በኋላ ቢሆን ኑሮ ሆዳችን ምንድን ነበር ምን ሆነ? እንዳለ እኮ ኦሮሞ በጭንቅላቱ እየወደቀ አንጎሉ ደም እየሆነ በውስጥ እየፈነዳ ይሞት ነበር። አሁን አብይ አህመድ በጣም ብሽቅና መሀይም ኋላ ቀር መሆኑን የምታውቁት አንድ ሚስጥር ደግሞ ሌላ ልንገራችሁ። ኢሳያስ አፈወርቂ ቀለበት ተሳስረው የኢትዮጵያን ሚስጥር ማወቅ ይፈልግ ነበር። ኢሳያስ ከአብይ ጋር የተጠጋው ባይዘው አውቆ ነው። ሻዕቢያ ኤርትራዊ ለኢትዮጵያ ተኝቶ አያውቅም። ወደብ አማራ በተለይ ከመጣ ወደባችን ይነጥቀናል ብሎ ነው የሚያስቡ። አሰብ የተቀመጠችው ለትግራይ ሀገርነት ወይ ደግሞ ሁለቱ ተባብረው ለትግርኛ መንግስት ነው። ምንድን ነው የተደረገው? እስኪ ኢንሳ መጣና የኢንሳን ቴክኖሎጂ የሀገሪቱን የፈሰሰበት ቻይና ራሻ የሰራው እስራኤሎች የሰሩትን ጠበብት ቴክኖሎጂ የተካሄደበትን ኢሳያስ አፈወርቂ መጥቶ በጀነራሎቹ በኩል በደህንነት ሰዎቹ በተማሩ ሰዎች በኤርትራውያን አሰለሉ። አየሁ የደደፍ ለኦነግ መረጃ ሰጣለሁ ይለን የነበር አብይ አህመድ ይሄ እኮ በጣም በክት ሰው እኮ ነው። አብይ የሀገሪቷን ሚስጥር ታስታውሳላችሁ? ሲጎበኝ ኢንሳን በሙሉ የደብረ ዘይት የጦር አካዳሚና ቤዝመንቱን የኢትዮጵያ መንግስት ወያኔዎች ራሱ ድሮ የሰሩት ሁሉ ምን እንደሆነ አሁን እሱ መጥቶ ደግሞ ያቀናጀውን ያዘመነውን ለማን ነገራቸው? ለሻዕቢያዎች። ደብረ ዘይት ሄዶ የጦር መንደሩን በሙሉ አብይ አህመድ ለሻዕቢያ ጀነራሎች፣ ለሻዕቢያ የደህንነት ሰዎች፣ ሰላዮች፣ ለኢሳያስ አፈወርቂ ለራሱ አስጎበኙ። በሀገሪቱ ውስጥ ያለው የጥይት ፋብሪካ፣ የቦምብ ማምረቻ፣ የወታደራዊ ቁልፍ ቦታዎች አሁን ሻዕቢያ ሲመጣ እነሱን ያውቃቸዋል። በቀጥታ በጀት ይመጣና ያን ነው የሚመጣው። ካርታ ሁሉ እያስነበበ አሳያቸው። እና ይሄ ኦሮሞ ነው እንደ ሀገር የሚመራ? ኦሮሞ ሀገር መምራት አይችልም የሚልህ ሆዳም ስለሆነ ብቻ አይደለም፣ ፈሪ ስለሆነ ጭምር ነው። ሚስጥር ጠባቂ አይደለም። ያን ካሳየ በኋላስ አብይ ምን አደረገ? ምን አደረገ? ከኢሳያስ አፈወርቂ ጋር ተጣላ። አየው፣ መጀመሪያ ሀገሪቱን ሚስጥር አስጎበኘ፣ አሳየው፣ አሰለለን። መጨረሻ ደግሞ ከሻዕቢያ ጋር ተጣላዋል። ይሄ እኮ ተራ እንደ ዘመነ ካሴ ተራ የሆነ ሰው አብይ የሚሉት ራሱ እንደ ዘመነ ጉረኛ ብታዩት፣ ጉረኛ ብስክሌት ይነዳል፣ የሽንት ቤት መኪና ይነዳል፣ እንደ ህፃን ይንሸራተታል፣ ውሽራ ይጎበኛል፣ መኪና ይዞ ከተማ ውስጥ እንዴት ናችሁ በልቶ አያውቅማ። አብይ ማለት እኮ ደህና ምግብ። እኔ እውነቱ ልንገራቸው፣ አብይ ሲያድግ አንድ ሰው ሲነግረኝ ጎጃሜ ናቸው፣ እዚያ እነሱ ሀገር ጎጃሜዎች ቤት እየሄደ ፍርፋሪ ይበላ ነበር። ይሄን ታውቃላችሁ? እና እዚህ ደንቨር መጥቶ ነበር፣ ደሃው ነው። እና አብይ እንደ ማዲፎ እኮ አፈወርቅ ተስፈኛ ሆኖ ወታደር ቤት ገብቶ ነበር፣ ታስታውሳለህ? በ15 ዓመቱ ነው ወታደር የሆነው። ሲያድግ አሉ የሙጀሌውን ነገር ተወዋለ። ኳስ ሁልጊዜ ስንጠርዝ አለ አብረው ነው ያደጉ። ፋክት ነው የምነግራቸው። በረኛ ነው የሚሆነው። ለምን? በሻሻ የሙጀሌ ሀገር ነው፣ በጣም ሙጀሌ ያለ ታውቃላችሁ። አብይ ያ ሁሉ ገብቶ በመርፌ ቁልፍ ይዋጡለታል፣ ይገባል፣ ይዋጡለታል፣ ይገባል፣ ይዋጡለታል፣ ይገባል። ሰውየው እኮ አባቱ አይደለም፣
ዝም ላይ ቺኪቷን ከፍታ ሰጣ። በኋላ በቃ ገንዘብ ስላለው ያኛው አህመድ የተባለው ወሰደው አለች። ወሰደው። እናታውቁም እንዴ? አብይ እኮ አባቱንም እናቱንም አያውቅም። እንትን ይቅርታ አባቱን ምኑን ዘሩን አያውቅም። ተስፈኛ ነው። ለዚህ እኮ ነው የሚበቀለን። አማራ እንዴት እንደሚጠላ አይታችኋል? የጅማውን ጭፍጨፋ ክርስቲያኖችን እኮ የመራው እኮ ከኦሮሚያው የዚያን ጊዜ ፕሬዝዳንት ጋር ሆኖ እኮ ነው። ይሄን ብዙ ሳያውቅም ነው። ያ ምንም ያለ ጠላት ነው። አሁንም የተደገመው አብይ በስልጣን ላይ ስላለ ነው። ወያኔ እንደዚህ ነው የሚመለምልህ። አሁን ተራና ረካሽ ሰው ስለሆነ የሚሰራውን አያውቅም። አውሮፕላን የግል አውሮፕላን እስከ 90 ሚሊዮን ዶላር ገዛ። ላይሰንሱ ምኑ ሲደርሳሉ 94 ይደርሳሉ። 94 አካባቢ ሚሊዮን ዶላር ነው የገዛው በስሙ የሀገር ንብረት። መደብ ላይ ይተኛ የነበር ሰኔን ላይ ብሎ የሚተኛ ውዳቂ ያልተማረ ማይም 7ኛ ክፍል ትምህርቱን ያቆመ በዚህ ሰው ላይ ነው ያቺ ታላቅ ሀገር እጁ ላይ ወደቀችው። በአማራ የሚባል ቤተክርስቲያን ውስጥ እንዳንባዛ ወድቆ ጊዜው የመሸበት ህዝብ ደግፎ ይሄው ኦሮሞ የሚባል እኮ አልደገፈውም። እንደውነቱ እኮ አሁን ኦሮሞ የሚደግፈው ትራክት ስለሰጣቸው ነው። ስልጣኑ ከኦሮሞ አይወጣም ስላለቸው እነሱን ተደብቆ እያደረገ ነው እንጂ ኦሮሞ እኮ ተከላክሎታል። አማራ ነው እንዳትናገሩ ብሎ እንጂ እኮ ኦሮሞ መጀመሪያ ጀምሮ ዳውን አብይ አህመድ ምኒልክ ነው ይውረድ ብለዋል። አሁን እየተደረገ ያለው ነገር ልንገራችሁ። ሁለቱ ትግሬዎች አንዱ ነዋል። ልክ 1983 ዓመተ ምህረት ሲመጡ እንዳደረጉት የዚያኔ ሻቢያ ሲመጣ ከባድ መሳሪያ ተኳሽ እሱ ነው። ተዋጊው የግሩስ አማራው ኢህዴን ተብሎ እንደተፈራ ማሞ ያለ ቅማንት ኮቸሮ ተሸካሚ ከፊት እያጓጉ መጡ። አሁንስ እነ ዘመነ ካሴ ሳምሪ አይሞትም ከኋላ ይሆናል። ይሄ ተራው ፋኖ ከአራቱ ክፍለ ሀገር ሳያውቅ የገባው ፋኖ ከፊት ያሰልፉና ሁለቱ ትግሬዎች እየነዱት ይመጣሉ። መጀመሪያ እኮ ተጣልተው ነበር። አሁን እኮ መልሰው አይ ትግሬ ነው አሉ እኮ። ይሄው እኮ ወደብ ሰጡ እኮ ከፈቱላቸው ለትግሬዎች። ትግሬ ነው አማራ ከሚመጣ ፋኖ ከሚመጣ ተባብረን እሱ ፈረስ አድርገው እንደ 1983 ሂደን ታላቅ ህዝቦች እንሁን ከቻል ትግርኛ መንግስት ከተስማማን መሰርተዋል። ካልቻለ ደግሞ በይደር ያቆያችሁልን አሰብን ይዘን ጊዜ ይፈጃል እንጂ የለማን ልጆቻችን አንድ ህዝብ እንሆናለን ብለው እኮ ነው የመጡ። አማራስ አማራው ጋር አይዋደድም። ዘራቸው ዲቃላ በሆኑ በሌላ ሰዎች ሶሻል ሚዲያ ላይ ጸብ ሲዘሩ ያን ሲሰማ ይውላል። ሀቢባ የተባለች ቲክታክ እንኳን ነቅቶባት ከፍተኛ ወንጀል ፈጽማ ሲያባረራት ፊቷን እያየ ባሻራዋ 666 ነኝ እያለች ይሄን አርጋ የምትገባ የሚከተል የአማራ የገበሬ ልጆች በየአመቱ ግማሽ ሚሊዮን የሚሰደዱ ስደተኞች አንዷን ጉራ ይሄው እየቀለቡ ይውላሉ። አማራ እኮ የሞተ ነው። አሁን የአረብ ሀገር ሴት መሰለን ሩዝ ቀቃይ እኮ ነው። ማህይም እኮ ነው። ጥቂት ናቸው የተማሩ እኮ። ሀቢባ ቤት ይኸው እስከ 20 ሺህ ሰው እኮ ነው። አማራ እኮ ነው። ይሄ ህዝብ ይተርፋል ወይ? ፋኖ ነው እስኪ ዘመን አንዱን ዘመነን ምሬ አንዱን ያኛው ምሬ መከተው አንዱን ያኛው ከሌን ባየቀን ነው። አንድ ለምን አልሆንም ስትሉ ኢጎ አለበት አማራ። ተባብሮ አይሰራም አማራ። ስልጣንን ይይዛለሁ ብሎ አያስብም እንደ ኦሮሞና እንደ ትግሬ። ይሄው ዘመነ እኮ ነው ስልጣንን ሳይሆን ትግሬዎች የሚወስዱ ብሎ እነ ምሬ እነ ባየ እኮ ከዋት ጋር ከሳምሪ ጋር ከጨፍጫፊው ጋር እየተባበሩ ነው ከኤርትራ ጋር እኮ ድርድር እኮ ሲደራደሩ እኮ ሳምንት አለፋቸው። ዛሬ ፎቶ ይዞ ወጣ። እኔ ስለመታሁት ህዝቡ ስለነቃበት ተራው ፋኖ ስለነቃ የት ነው እየተባለ ጥያቄ ስለተነሳ ነው ያለ ለመምሰል አምጥተው በሞተር አምጥተው ጣሏቸው። አጃቢ በየቦታው አለው። 5 ሰው ይዞ ተራራ ሲወጣ ሲወርዳ የነበረው ኤፍ የምትባል ውጣ ላፋረጋት ውጡ ብሎክ ነው እያረኳቸው ያላችሁት።
ግለሰብ አምላኪ እዚህ ውስጥ መቀመጥ የለበትም። ብሪጅስቶን እኔ ትእዛዝ ሰጥቻለሁ። ለምን ብሎ ካታረጉ የሚቃወም ሰውና ብሎ ግለሰብ አምላኪዎችን አባሩ። ሻቢያ ያኔ ህዋት ስለፈጠረ ህዋትና ኢህዴንን ከፊት አሰለፈ። ሻቢያስ ህዋትስ ኢህዴኖችን አማራዎችን ከፊት በፈንጅ እያስጨመረ ተራራ አሁን እኮ 100 ተራሮች 100 ቀበሌዎች የሚሉ እኮ እነ ዘመነ ልክ የድሮ ወያኔ ሲመጣ ያመጡት እነሱ እኮ እየነገሯቸው ነው። የእነሱን ችግርማ ፕሪቶሪያ ፈተዋል እኮ። አሁን ክልሉ ውስጥ እየወደምን እየተጋደል ፋኖ ለፋኖ ሲነሳ ሲያበቃለት አብይ ማፍኖ ይዟል። ከዚያስ ሲዳከም ልክ እነ ዘመነን እንደ ፈረስ እየጋለቡ ልክ እንደ 1983 ጊዜ ሻቢያን ከባድ መሳሪያ አድርገው ህዋትና ኢህዴንን ደግሞ ተኳሽ አድርገው እንደመጡት ሁለቱም ትግሬዎች አሁን እንደ ድሮ ለሁነን ለምን አንመጣም ብለው እየመጡ ነው። ያኔ ኢህዴንን የጥይት ማብረጃ እያደረጉ ነበር የገቡ። የተረፈው እንደተፈራማሙ ይሄው ሲወላገድ ይውላል። አንድ በመከላከያ ሰራዊት ውስጥ ተፈራማሙ አንድም ኃላፊነት የለውም። አንደኛ ማህይም ነው። አንድም ኃላፊነት የለውም። አበባው ግን ኢታማጆር ሹም ነው። አሁን ምክትል ተፈራማሙ አይታችሁታል። እንደ አህያ ተጠቅመውበት ያውም እኮ አባቱ ትግሬ ነው እናቴ አገው ናች ብሎ ጽፏል። እንደ አህያ ተጠቅመው አባረውታል። አሁን ደግሞ ኦሮሞ እየተጠቀመበት፣ አሁን ደግሞ መልሶ ከነሱ ጋር እንስራ ይላል። ተፈራማሙ አሁን ወሎዮች እስኪ ልጠይቃችሁ፣ ተፈራ ታግሎ ሸምቆ አማራን ገሎ ወያኔን ትግሬን አምጥቶ ሻቢያን አምጥቶ 28 ዓመት አስጨፈጨፈ። ሽፍታ እያለ ጸረ ሽምቅ እያለ ገበሬውን ሽምቅ ተዋጊ ያለ እያለ ጸረ ሽምቅ ነን እያለ የሸዋ ፋኖችን በሙሉ ፈጀ። እስካሪስ እየሄደ እንደና አስማረ ዳኘውን ያለው እኮ የገደለው እኮ የተፈራማሙ ከቦ እኮ ነው የገደለው። ይሄ ሰው ያውንስ ታሰርኩ ምን ሲል ከረመና ባዴን ሆነ። ከባዴን ደግሞ ብልጽግና ሆነ። ጦርነቱ ሲመጣ አዋጉት። አሁን ደግሞ ያባረረውን ትግሬ ተዋግቶ አመጣው። እንደገና የተባረረውን ትግሬ መልሼ አመጣለሁ ማለት። ወሎዬዎች እንደ እውነቱ ሰው ከሆናችሁ በወሎነት የምታምኑ ሰዎች ወሎዬንን የምትሉ አማራንን አትሉ፣ ራስ አሊን ጋላውን አትንካ ነው የምትሉ፣ ሚካኤልን አትንካ የምትሉ ሰዎች እስኪ ጥያቄ ልጠይቃችሁ። ወያኔና ሻቢያን አመጣ አዝሎ፣ እንደገና ደግሞ አባረርናት። አሁን ደግሞ አዝሎ ለማምጣት እየሰራ ነው። ከኦሮሞች ጋር ወገነ፣ አልተሳካለትም። አሁን ደግሞ የድሮዋን ህዋት ደግሞ አጠናክሮ ይዞ ሊመጣ እየሰራው ነው ብለዋል። ዛሬም ሁለቱ ትግሬዎች የ1983ቱን ፕላናቸውን ለመድገም እቅዳቸውን ለማድረግ ላይ ናቸው። በፍስሐ ማንጁስ የዛሬው አጀንዳ ዋናው አንኳሩ ልንገራቸው። በኦሾ ከኢሳያስ መንግስት ከኢሳያስ የተሰነደ የወታደራዊ እንቅስቃሴ ሰነድ ተቀብለው እቅድ ይዘው ወደ እነ ደብረ ጽዮን መጥተዋል። ይሄ ስንቶቻችሁ ታውቃላችሁ? አብዛኛው አማራ አምባዛ ስለሆነ ህዝቡ እንደተኛ አማራ ስለሆነላቸው መረጃ ስለሌለው ፖለቲከኛም ሚዲያም ስለሌለው እነዚህ ሰዎች ተባብረው እየመጡ ነው። ፍስሐ ማንጁስና ኦሾ ማሾ የሚባሉ በኢሳያስ አፈወርቂ አዲስ የወታደራዊ እቅድ የተዘጋጀን ሰነድ ተቀብለው ታብታባሩ ጋይስ ማሾና ፍስሐ በሱ በኩል ለነደብረ ጽዮን ለህዋቶች ተልከዋል ነው የምላቸው። የጋራ ሰነድ መግባቢያ ኢሳያስ አዘጋጅተው እንዴት ወደ 4 ኪሎ አብረው ትግሮች እንደሚመጡ ይሄን የተዳከመ አማራ ተጠቅመውበት እንደሚያልፉ አዲስ ብልጽግና ለማስወገድ ማለት ነው። ከዚያ አማራ ምን ያመጣል? እናንተ ተሻሉን ነበር ነው የሚለው። አማራ ሆዳም አይደል? ትግሬ አሁን ነገ ሲመጡት ምን እንደሚል እንገራቸው።
ይሄ ታሪካዊ ንግግር ነው። መምጣታቸው አይቀርማ። ሲመጡ አሁን ትግሬዎች አይነኩትም፣ አይገሉትም እንደ ድሮ። ይኸው ተጨቁናችሁ ኦሮሞዎች፣ ብልጽግና ተጨቁኖ ኦሮሞውንም ይኸው በእናንተ እየነገደ አብይ አህመድ ምናምን ይላሉ። ልክ መሳሪያውንም አይነካበትም። ታጠቁ እኛ አንነካም የእናንተ ነው ይሉና መንግስታቸውን ሁለቱ ትግሬዎች ካጸኑ በኋላ ልክ ከዓመት በኋላ አውርድ አይደለም ማቁሰልና ማሰር አይደለም፣ ዓለም አቀፍ ህብረተሰብ ፈቅዶላቸዋል። አሁን እኮ አማራ መገደል አሜሪካኖች ፈቅደው ነው፣ የአውሮፓ ህብረት ፈቅደው ነው። የሁሉ አማራ እያለቀ በዚህ 28 ዓመት ውስጥ ለምን የተባበሩት መንግስታት ላይ አጀንዳ ሆኖ እንደ ትግሬዎች አይቀርም? የፋኖ ትግል እኮ የሁሉ ድሮን እያለቀ ትግሬዎች 38 ጊዜ የተባበሩት መንግስታት በጉዳያቸው ላይ ሲነጋገር ዛሬ አማራ ለምን የአማራ ነገር አይነገርም ስትሉ ነጮች እንዲጠፋ ጽፈውበታል። የውጭ ፖሊሲ እንደ ኪሲንገር ያለው መጥፋት አለበት ነው። በኋላ ሲመጡ ሁለቱ ትግሬዎች ምንድን ነው የሚሆነው? በሉ ይሄ ነፍጠኛ ነው እስካሁንም ምስራቅ አፍሪካን ያላረጋጋው እንጨርስላችሁ ይሏቸዋል። አሜሪካም ሌሎች በሉት ነው የሚሉት። ከዚህ በኋላ እንዲህ መቀሌ ወስዶ እስር ቤት ሊያስርህ፣ ከዚህ በኋላ ደግሞ አሁን የአማራ ትግል ከሽፎ እነ ዘመነ ተሸክመው አምጥተዋቸው ከዚህ በኋላ ትግሬና ኤርትራ አማራ ሊፈራው አማራ በቁም ነው የሚገሉት። እግዚአብሔር ምስክሬ ነው። ለአንድ ዓመት 2 ዓመት አይነኩት መዋቅራቸውን እስከሚዘረጉ። ይሄም ጅል አምባዛ በቤተ እምነት ውስጥ የተኛ እልድ አህያ አማራ የሚባል አምባዛ ተኝቷል። ሲመጣ ኧረ እናንተ ናችሁ። ይሄም ነጭ ለባሹም አልተመታም። ገበሬው ነው ሲያልቅ ከረመው። ከተሜው ጧፍ ሲያበራ ነው። የልደት በግ የልደት የፋሲካ እያለ እየተዝናና ነው። ሲመጣ ያ ያጨበጭባል። ህዋቶች መጡ፣ ጀግኖች አንድነን ሴመነኛ ይባላል። ያውቁበታል። ሁለቱ ኤርትራና ትግሬዎች መጀመሪያ እግራቸው እዚህ አለ፣ ንብረት አላቸው፣ ቢሊዮነሮች ናቸው። ይመጡና ይህን ከካም አማራ በየቤተ ክርስቲያኑ እየሄዱ ራሱ ትግሬው እኛ አጋዚነን የአንድ ህዝቦች ይኸው የኦሮሞ ጽንፈኞች አጣልተው አጋደሉን፣ ስንት ሚሊዮን ሞት አንድነን እያለ አራት ሻላናቸው። የፋኖም የግድያው ስላሰለቸው እየተጨበጨበ ይሄ ልጋጋም አማራ ይቀበላቸዋል። ልክ ከዓመት በኋላ ወይ ከ2 ዓመት በኋላ ግድያ ይጀምራሉ። ሲገሉ ደግሞ በማሰር አይደለም፣ በአደባባይ እያሳደዱ ዝም ብሎ በጥይት ነው የሚመጡት። አውር ነው የሚሉት መሳሪያው። ሁለቱም ትግሬዎች ተደራጅተው ይመጡና መጀመሪያ ይጠናል። አማራ ማን ምን ያለው ስንት መሳሪያ ያለው እንደ ድሮ ማለት ነው። ከዚያ በኋላ አንድ ቀን ይሄዱና ገበሬውን ክፈት ይለዋል። እንደዚህ እኮ ነው። አንድ ትግሬ በቂው ነው። ማነክ ሲል ፖሊስ ነኝ ለምርመራ እንፈልጋለን ይለዋል። እሺ ብሎ ዘሎ ሲወጣ ንቅ መሳሪያን አምጣ፣ መሳሪያን አልሰጥም ካለ ጭንቅላት በጥይት መቱ። እምቢ ካለ ሚስቱን ልጆች ይደግሙለት። አማራ መጥፋት አለበታ። ከዚያስ አንደኛው ልጅ ሳይገሉት የት ነው ያባት መሳሪያ ይለዋል። እንደዚህ እኮ ነው ያደረጉ በዛ 28 ዓመት። እኔ ጎጃም ውስጥ ይሄውና ይላል አምጣ። ሌላ ሳለ አውቆ ጆሮውን በካራ ሲቆርጠው አይ ሌላም አለ ብሎ ቦምብ ይዞ ይመጣል። ይሄም አይጠቅም። ይሄ ምን አባቱ ሲያድግ እኛን አይቷልና በጥይት ይመታዋል። በአንድ ቀን በየወረዳው ይለቅሙታል። ከዚያ መልሶ ሸፍታለሁ ቢል ከዚያ በኋላ ነው አማራ የሚያሸንፈው። 1 ሚሊዮን መሳሪያ አሁን እኛ አስታጥቀን ማሸነፍ ያልቻለ በባንዳ በእንደነ ዘመነ ያለው የተጠለፈ ትግል ከዚህ በኋላ ይመጣል እንዴ? ትግልን ማሸነፍ ይቻላል? ይሄ እየተሰራ ነው የምላችሁ ጎበዝ። አሁን ይሄን ለማድረግ የዛሬው አጀንዳዬ ፋኖ፣ ትክክለኛ ፋኖ፣ ትክክለኛ አማራ፣ ትክክለኛ ኢትዮጵያዊ እንዲሰማ የምፈልገው በነ ፍስሐ ማንጁስና በነ ማእሾ በኩል ከኢሳያስ አፈወርቂ ልክ እንደ 1983 እንደመጡት እንዴት አድርገን ነው ስትራቴጂ እናማራታለን 4 ኪሎ የምንገባው ለጋራ ጥቅም ጊዜያዊ ጸብ ነበር እኮ ያላቸው። አሁንማ በአማራ ጠላትነት ተባበሩ እኮ አንድ ሆኑ። አማራ ከሚመጣ ነቅቶብናል እኛው ትግሬዎች ነን ብለው እኮ እየሰሩ ለአንድ ዓመት ታያላችሁ። ለ2 ዓመት አማራን መሳሪያ አይነጥቁትም። ይሄ ዩቲዩብ ላይ ይቀመጥ። አብረን ስለምናየው አማራ ሲጠፋ ያኔ አብረን እንድናዳምጥ እኔ የተናገርኩት ሁሉ የሰራዋቸው ፖለቲካዎች ሁሉ እስካሁን ድረስ ትክክል ናቸው። እነ ዘመን አይደራደሩ ሲባል የራሳቸው በዜና ወጣ ኢንተርናሽናል ሚዲያ። የአብይን መንግስት ለመጣል
ከሳምሪ ቡድን ጋር ህዋት እየሰራ ግብጽን አቀናብራ አማራ ወደ ስልጣን እንዳይመጣ አብድራህማን የተባለ አንድ ብርጌድ ከሻዕቢያ አንድ ብርጌድ ከህዋት ስላገኘ ከሳምሪ ጦር ስልጣን ላይ ስለዋጡት ይሄን እንዲያረገ እየተባበራቸው እንደሆነ ከነፈትለ ወርቅ ጨምሮ ነሞንጀሪኖ ስኬታቸው አሰፋ 5 አጃቢዎች በሚል 5 እነሱ በሚል ፓስፖርት የተዘጋጀላቸው እንደሆነ ስብሐት ነጋ ድረስ እዚህ መጣው ድረስ እዚህ ነጮችን አሳምነው ወደ ስልጣን የሚመጡበትን ይኸው ግማሹን ጌታቸው አሰፋ ወደ ዲፕሎማሲ መጡ። የጦር መሪዎች ደግሞ ትግሮች ጀግኖች እነ ዘመን የሚባሉ መጋዣቸውን ይዘው መጋዣዎች እያስማሙ አራቱ ክፍለ ሀገር መጀመሪያ መስማማት አለበታ ከዚያ ብልጽግናን አንድ ነን ብለው እያዋጉ ሊመጡ ማለት ነው። አማራ ይሄን ነገር በጥሞና ማስተዋል ያስፈልጋል። እኔም መጥላት ሌላ ጉዳይ ነው። እኔን ቤተሰቤን ማዋረድ ሌላ ጉዳይ ነው። ገላለሁ ማለት ሌላ ጉዳይ ነው። እኔን ጠልቶ ጊፍት አለመስጠት ገንዘብ አለመስጠት ይሄን ያህል ሰዓት እየፈጀብኝ አለመርዳት ሌላ ጉዳይ ነው። አማራ ነው። አማራ ስለሆንኩ አማራን አይወድም ይገባኛል። እኔም ለገንዘብ አልመጣሁም ለዝናም አልመጣሁም። ስልጣንና ገንዘብ ብፈልግ ከአብይ አህመድ ጋር እሰራለሁ። ስልጣንና ገንዘብ ብፈልግ ከዘመነ ካሴ ጋር ነው የምሰራው። ገንዘብ የዲያስፖራው ሙልጭ አድርጌ እንዳበበ ብለው ለመብላት ከፈለኩ ዘመን እያደነኩ ቲሸርት የዘመነን አሰርቼ መጓዝ ነው። እኔ እንደዚህ አይደለሁም። የእውነት አፈላላጊ ነኝ፣ ፖለቲከኛ ነኝ። ዘመነ ዛሬውን በቪዲዮ ወጥቶ የሚያሳያችሁ እኮ እነ መለስ ዜናዊ እኮ እስከሚመጡ ድረስ እነ ስብሐት ነጋ አይታወቁ። ስማቸው እኮ የታወቀው ከ4 ከ3 ዓመት በኋላ ነው። ቤተሰቦቻቸው እስከ 6 ዓመት 7 ዓመት በኋላ ነው የታወቁ። የኛ ሲያማራ የፋኖ ትግልስ ዘሜ ነኝ እዚህ ጋር ነኝ። አንከር ሚዲያ እንዴት ነው? መሳየ ዘሜ ነኝ። ሰላም ነው ወይ? እንዴት ነው? አርበኛ ዘመነ ካሴ። እኔ ከየትኛው ሀገር ጋር ገጥሞ እንደሆነ አይገባኝ። እንዴት ነው ትግሉ? አለን ክብሩ ይስማ። የማርያምና የእናቱ አባቱ ኢየሱስ ይመስገን። አዩ አማራ ትግል እንግዲህ አንከር ሚዲያ ቆሮም ሰላም። እንዴት ነው ኤልያስ ዘመዴ? ረጃትቢዎች እንዴት ናቸው? አንዴ ዘሜ የሳት ጉማጅ ራስ ዘመነ እንዴት ነህ? እንግዲህ ጎጃም ሀብታሞች ቂጡ ላይ ገንዘብ ስላስገቡለት ማን ዘመድኩን እነ ዘመነማ ከቂጡ ላይ ገንዘቡን ሲቀሙትማ ተቃውሞ መጣኩ። ባለፈው ደግሞ ደግፎ የመጣ ምናልባት የጎጃም ቢሊዮነሮች ቢያስጠጉ ብሎ ነው። ከዚያስ ይደውላል። አላያችኋቸውም? ማፈሪያ ነው። አርበኛ ዘመነ እንዴት ነው? አልሞትክላቸው አላልክ አይደለ? አለን አየው። ቲክታክ ላይ ወርዶ የመጣ የፋኖ ደጋፊና ፋኖ ቲክታክ ላይ እግሩን እየወጎናጨፈ የጎጃሜ ወጠጤ ፋኖ ነኝ እያለ የሚያሳየው ሁሉ ይሄ ጎጃም አዘን አንጠልጥሎ የሚዞር ሊያሸንፍ አይችልም። ማይም ነው፣ የፖለቲካ ማይም የትም አይደርስ። ዘመነ ካሴ ተራ አስተዳደግ በማደጉ ምክንያት እኔ እውነቱን ልንገራችሁ ተራ ነው። የሚሰራውን ስራ ሁሉ አይታችሁታል። እጅግ ተራ ሰው ነው። 70 ዓመት የቀረን ማዕረግ ራስ በሉኝ የሚል መስቀልና ዳዊት በጎኑ አድርጎ አሸርጦ የሚወጣ ታሰርኩ እያለ ውድቀን የሚፈታ ቪላ ቤት ውስጥ አልወጣም ብሎ ያንገራግር የነበር 2 ሚሊዮን ጦር እያዘጋጀው ነው ባለ እኮ መንግስት እንዴት አልመታው? ሳሙኤል አወቀን እኮ ህዋቶች ትግሬን በፌስቡክ ተቸ ተብሎ እኮ ነው በፍልጥና በፌሮ ቀጥቀጠው ደብረ ማርቆስ ላይ የገደሉት። አንተ ደንቆሮ አማራ ደመቀ ዘውዱና ዘመን የማይገደል ምን ይመስላል? ምሬ እኮ ታረኩ ብሎ ነበር። እኔ ነኝ ስመታው ቅላን ጠልጣይ ሁሉ መጥተህ ተሳደብ ነበር አህያ። በኋላ ግን ታረቅ ያለው ብሎ አጋለጠ። ይሄ እኮ ነው ምሬ ማለት። ምሬ ታዲያ ለኛ ነው የሚዋጋው። ከህዋት ጋር ያላቸው ግንኙነት ስለጀመሩ ነው የመቃወም የጀመሩት ስለደረስኩበት እንጂ እኮ ትቻቸው ደግፊያቸው ነበር።
የተወሰነ ጊዜ ደህና እንሰራለን ብሎ ትግሬማ ተሸክሞ እየመጣ በግንባሬ ጥይት ብትለቅ እኮ አላቆም። አሁን ዘመነ የበታችነት ስሜቱ አቆርቁዞ የገደለው እዩኝ የሚል ተራ መናኛ ግለሰብ ነው እንጂ ዘመነ 5 ታጣቂ ይዞ እንደ ድሮ ነጭ ለባሽ አጭር ምንሽና ናስ ማሰር ይዘው እንደሚታጀብ አማራ ነጭ ለባሽ ዛሬ ስናይፐርና ጥቁር ክላሽ ይዞ በዚያ ደረጃ ፎቶ እያሳየ እዚህ ወጣ እየወረደ እኮ በጣም እኮ በቃ እኛማ እኔ በጣም እኔ ማዝነው ኦሮሞ ትግሬው ደቡብ ሲስቅበት ይሄን አማራ በዘመነ የማይስቅ ሰው የለም። ይሄ የሁለቱ ሻዕቢያና ኤርትራ ሳምሪን ወደዚያና ኤርትራ ጦር አሰልፈው በ2-3 አቅጣጫ ብልጽግናና እናስወግዳለን ብለው አማራን መጋዣ አድርገው የሚመቱት ትግሬዎች ሰነድ የት ነው የተለዋወጡት ካላችሁ ባድመ ላይ ነው። የኔ ሚዲያ ብቻ ነው ሚዲያ ጎርጉሮ ለአማራም ለኢትዮጵያም ህዝብ ለኦሮሞም ለአማራም ህዝብ ለሌሎች ህዝቦች እኮ እንደውነቱ ከሆነ የሚጠቅም ሚስጥር የሚሰጣችሁ የኔ ሚዲያ ነው። ሌላ ቦታ ብትሄደውን ስድድብ ነው። ዘሜን አትንካው ነው። ምሬን አትንካው ነው። እኛ ንጉስ እንሆናለን ነው። አንድ ዘረጦ ደርማርቆስ ያደገች ዘረጦ ቂጧን ለኦሮሞ ሲያሸንፍ ለኦሮሞ ትሰጣለች። ትግሬ ሲያሸንፍ ባሏ ትግሬ ነው። ቂጧን ገልባ ችኮለ ሽርሙጥና እኮ የመጣች ለዝሙት ፊቷን እያሳየች አረጀች እኮ እንጂ እንደነዚህ አይነት ሴቶች እኮ ለዚህ ነው እኮ የመጡ እኮ ነው ነገራቸው። ሴተኛ ደረጃ ነው። ባድመ ላይ ነው የኤርትራ እና የሻዕቢያ ጀነራሎች ተገናኝተው ከኢሳያስ የተጻፈን የወታደራዊ ማኒፌስቶ ወይም ደግሞ እቅድ ንድፈ ሐሳብ ለደብረ ጽዮን የተላከለት ለሳምሪ ጦር የተላከላቸው ለነዘመነ ካሲያ ሁሉ ይደርሳል። የሚገርማቸው ወታደራዊ ስትራቴጂ ነው። እንዴት አድርገው ብልጽግናን አስወግደን ሂደን በጋራ ብለን አየዋየው ወያኔን እያመጡት ሻዕቢያ። ከዚህ በላይ ባንዳነት አለ ጎበዝ። በመካከላችን የተፈጠሩ ባንዳዎች ስትራቴጂ ሰነዱን ተቀብለዋል። ወታደራዊ ስትራቴጂ ሰነዱን ነው የምላቸው። ለነፍስሐ ኪዳኑና ማሾ ተሰጥቷል። ተገናኝተው የሚገርማችሁ በደቂቃ ሁሉ ነው የምነግራችሁ። ለ40 ደቂቃ ነው የቆዩ ባድመ ላይ ሁለቱ ጀነራሎች የሁለቱ አገር ጀነራሎች ሲገናኙ 40 ደቂቃ ነው የተፈቀደላቸው። የኢሳያስ አፈወርቂ ሰነድ ለመውሰድ እኮ 40 ደቂቃ ብቻ። የዚህን ደረጃ ኢሳያስን ቂጡን ገልበን እንመርጀዋለን። የሚገርማችሁ አብይን ቂጡን ገልበን ነው እየመረጅ ነው ያለው። ይሄ ደግሞ ነገ ትሰሙታላችሁ ወይ በዜና ትሰሙታላችሁ። እኔ ግን ቀድሜ ነው የምነግረው። ከየትም እናምጣው ከየት ትክክለኛ መረጃ። እኔ ለአማራ ዋሽቼ አልነግረውም። ለኢትዮጵያ ዋሽቼ ለምን ነግረዋለሁ? ነገ የምዋረድበት ነው። ተውት። እዚህ የምትሳደቡ ሰዎች አቃጥያለሁ። ተቃጥለዋል። ተዋቸው። አንተ ትግሬ ካልተቃጠለ ሻዕቢያ ወያኔ እናንተ ካልተቃጠላችሁ እኔ ስራ አልሰራውም ማለት ነው። የዘመነ ደጋፊ እየወጠሪ ካላለ እኔ ስራ እየሰራው አይደለም ማለት ነው። እኔ እኮ ስራ እየሰራው ነው። አንተ ዘገምተኛ ብትሳደብ ምን ብትል ብታጓራ ምን አገባኝ? ሌላው መረጃዬ ዘመነ ካሴ ለምንድን ነው ቪዲዮ ሁልጊዜ የሚለቅ? እንደባለፈው ውሃ ጎብኝቶ በሞተር ሴር ስናጋልጠው እምቢ አላቸው። አሁን በዜና ሲነገር አመናቸው።
አሁን ደግሞ እዚሁ ነው ታጋይ ትግል ቦታ ነኝ ለማለት ነው። አረቄውን ጠጥቶ ነው ከላይ ወደ ታች እንዴ። ሽምቅ ተዋጊ እንደዚያ ነው እንዴ? ትጥቄን ይሁልኝ ይውኙኝ መሪ ነኝ። ያሳዝናል። እኔ ኦሮሞች ሲስቁ ነው። ይሄ ቅንቅን በቅንቅን በድህነት ያደገ ሰው ነው በእውነት። እንደ አብይ አህመድ ይሄ ስልጣን ቢያገኝ እኔ ከአብይ እንደሚብስ ዘመነ ካሴ አልጠራጠርም። ይውኙኝ ብታዩት ራስ በሉኝ መሳሪያ ከጀርባ እንደ ድሮ ነጭ ለባሽ አንድ 5 ወጣቶች ያስከትሎ በቪዲዮ እየተቀረጸ ምናምን። ሽምቅ ውጊያ እንደዚህ ነው እንዴ ጎበዝ? ትግሬ ሲመጣ እንደዚህ ነው እንዴ? ኦሮሞ ሲወራ እንደዚህ ነው እንዴ መጡት? እና እነዚህ ናቸው እንደኛ መሪዎች? እኔ አፈርኩ። በዘመነ ካሴ አፈራለሁ። መብሬ ወዳጁ በጠቅላላ በእነዚህ የሚታዩ ሰዎችን ያፈራለሁ። የፋኖ ትግል እኮ በህቡ ነበር መሆን ያለበት። ሚዲያ መምረጥ ነበረበት እኮ። ስልኩን መጠበቅ ነበረበት እኮ። መረጃውን ማጥፋት ነበረበት እኮ። ትጥቁን ማሳየት የለበትም ነበር እኮ ጎበዝ። ክልሉን በፍጥነት መልቀቅ ነበረበት እኮ። በህቡ አደራጅቶ ወደ አዲስ አበባ የሚሄድ ፋኖ ማዘጋጀት ነበረበት እኮ ጎበዝ። ኧረ ተዋርደናል። አሁን ዘመን የበታችነት የቀነቀን አስተዳደግ ስሜት ነው። ራስ በሉኝ ታጅቦ ይቺ የአማራ ስሜት ናት። አማራ ሲተርት እኔ አንዳንድ የአማራ እኮ ትልቅ ህዝብ ነው። ወደቅን ግን አሁን ሃይማኖቱ ምኑ ጣልን፣ ድህነቱ ምናምን። ቅድም እናታችን ያያቸዋል በጠላ አሳድገው 7-6 ልጅ የወለዱ ምናምን። እንደዚህ አይነቱ በኢትዮጵያ ምድር ብዙ ነው። ለዚህ ነው የምታገለው። ኢኮኖሚውን እንደ ትግርና ኦሮሞ እንደ ኦሮሞች መያዝ እንደ ኤርትራ አለብን። አማራ ያቆየናትን ሀገር ስልጣኑን እነዚህን አናታቸውን አፍርሰን የኢትዮጵያን መንበር ስልጣን አማራ መያዝ አለበት። በእውነት መጋራት አለበት ስልጣን። እኔ እውነቱን ነው የምላቸው እንጂ ይሄ ሁሉ ድህነት አናስቆመው። እስኪዩትስ ጎበዝ አናፍርም ወይ? አማራ ሲተርት ላላየ ዳቦ ፍሪዳው ነው። ዘመናውን እያየ ያደገ አልመሰለኝም። በድህነት ያደገ ይመስለኛል። እኔ ያዝናለሁ። እኔ ዳቦ ፍሪዳዬ ሊሆን አይችልም በእውነት። እኔ ሰፈር ሰው እንዴት እንዳደኩ ያውቃል። ዳቦ ፍሪዳ አይደለም። ደም እኔ ምግብ ለመብላት ራስ ምሰሰት እንትን ምንድነው ምንቅ ሰው ነኝ። እዚህም ራሱ መርጬ ነው የምበላው። ይሄ ቅንቅናም ነው። ይውኝ እቺ የአማራዎች ጸባይ ናት። አዋረደን ዘመን። እኔ አፍራለሁ። ስንቱ ተሳለቀብን መሰላችሁ? ስንቱ ትግሬ፣ ስንቱ ኦሮሞ። በእውነት 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 ጎበዝ ላላየ እንደ ዘመን ላለል ቅንቅናም ዳቦ ፍሪዳውን ይውኝ 7 ሰዎች ከኋላ አስከትሎ ፎቶ ቶሎ ልቀቁ፣ እቺን በሉ አቀናብኑና ጊዮን ሚዲያ የሚባል አለ ምናምን ሚዲያ እንዳለ ሚዲያውን ዘመነ ካሴ በዘረፈው ገንዘብ ሙሉ በሙሉ ቴንኪዩ ጋሻምባ ሙሉ በሙሉ በዘረፈው ገንዘብ ከመረጃ ቲቪ ጀምሮ ጎጃሚዎች ገዝተውታል። አፍራለሁ። ቢሊዮነሮች ሳይቀሩ እየተባበራችሁ ትግሉን ገደላችሁት። የአማራ ቢሊዮነሮች ተጠያቂዎች ናቸው ለእንደነዚህ አይነት ቦዘኔ እስከ $1,000,000 እየሰጣችሁ አስናለሁ። ግን እናንተ በህቡ አደራጅታችሁ 500 ፋኖ አዲስ አበባ ብታስገቡና በእግር ላይ ያለው ጀግናው አማራ የታጠቀውን እኮ ያኛው ፒላሮችን የአብይ አህመድ ሲመታ ብትጠሩት ለ1 ሚሊዮን ከስልጣን አንወርድም ነበር። አማራዎች አልቆለታል። አማራ ብሪጅስቶን አንድ ቁጥር አስገቧት። ብሪጅስቶን መስመሩ ላይ ሰጥቻለሁ።